በዚህም ቀን እመቤታችን ብርሃን ለብሳ ብርሃን ተጎናጽፋ አእላፍ መላእክትን ጻድቃን ሰማዕታትን በፊት በኋላ በቀኝ በግራ አስከትላ ትመጣለች። የብርሃን ድንኳን ይተከላል፣ የብርሃን ድንኳን ይዘረጋል። ከዚያ ላይ ተቀምጣ ሰላም ለከ ኦ ኤፍሬም ተቆረያ ወወዲ አጣማሪ ከተመሰሚ ዮኒ በጋዜና ትለዋለች። እሱም ተቀምጦ የነበር አጥቆ ነስቶ ቆሞ ክርክር በለተሰሚ ያልፋልና ባለቤቱ ይብት የመንገድ በረከት ይላል። በረከተ ወልድ የበአማዱ ወመንፈስ ቅዱስ ይደር በላይ የከላ ባረካል እሱ በከመዝት ቤሎ ግዝእትነ ማርያም ከሰተ አብሮ ወይዴ እፀ እንተር የሙሴ ብሎስ ወንሳት ድረስ ሰተት አድርጎ አልሶኛል። ውዳሴ በሐሙስ ውዳሴ ዘሐሙስ ውዳሴ ለእግዝእትነ ማርያም ድንግል ወላዲተ አምላክ የሚነበብ በዕለተ ሐሙስ ፊት አንድ ነው። ቃለ ጸሐፊ ነው። ሐሙስ ማለት ወደ ስነ ፍጥረቱ ሄዶ ነው እንጂ በውዳሴ ውስጥ ገቡ ላለ በቀና ነበር። በዕለተ ሐሙስ የሚነበብ የሚተረጎም የሚጸለይ የእመቤታችን ምስጋና ይህ ነው። ይህ አርእስት ነው። ነገሩን ዕፀ ተርእየ ሙሴ ያመጣዋል። ዕፀ እንተ ርእየ ሙሴ በነደ እሳት ውስተ ገዳም ወአዕፁቂሃ ኢትውኢ ትመስል ማርያም ድንግል። በነደ እሳት ታጥባ በነደ እሳት ተገባ። ነደ እሳት ሰፍሮባት ጫፏ ሳትቃጠል ሙሴ በደብረ ሲና ያያትን ዕፅ ማርያም ድንግል ትመስላለች። አንድም ዕፅ እንተ ርእያ ሙሴ በደብረ ትመስል ማርያም ድንግል ይላል። ሙሴ በደብረ ሲና ያያት ዕፅ ማርያም ድንግልን ትመስላለች። ምሳሌ የጋራ ነውና። ዕፀ እንተ ርእየ ሙሴ በነደ እሳት ዘእንበለ ርኩስ ተሰብአ እምኔሃ ቃለ አብ። አለፍ ርኩስ ሳይኖርባት አካላዊ ቃል ከእሷ ሰው ሆኗልና እመቤታችን ድንግል ማርያም ሙሴ በደብረ ሲና ያያትን ዕፅ ትመስላለች። ወኢያዋያ እሳተ መለኮቱ ለድንግል። ባሕርየ መለኮቱ ሰውነቷን አልለወጠውምና ትመስል ሙሴ በደብረ ሲና ያያትን ዕፅ ትመስላለች። እምድኅረ ወለደቶ ድንግልናሃ ተረክበ። እምድኅረ ወለደቶ ድንግልናሃ ተረክበ። እሱንም ከወለደች በኋላ ድንግልናዋ በእናትነት አልተለወጠምና ትመስል ትመስላለች። ወመለኮቱ ኢተወለጠ። ምንም ሰው ቢሆን አምላክነቱ በሰውነቱ አልተለወጠምና ነደ እሳትን ይመስላል። ወደ ወልደ እጓለ እመሕያው ማንሻ ወመለኮቱ ኢተወለጠ። ምንም ሰው ቢሆን አምላክነቱ በሰውነቱ አልተለወጠምና ኮነ ወልደ እጓለ እመሕያው አምላክ ዘበአማን። ወልደ እጓለ እመሕያው ክርስቶስ የባሕርይ አምላክ ነው። ዘበአማን አለ። ጌትነቱ እንደ ነገሥታት በጉልበት እንደ ካህናት በሀብት እንደ ጣዖታት በሐሰት አይደለምና መጣ ወአድኀነነ ሰው ሆኖ ከፍዳ አዳነን። ሰአሊ ለነ ቅድስት። ሰው ሆኖ ከፍዳ ካዳነን ልጅሽ ጽንዕት በድንግልና ስርጉት በቅድስና እመቤታችን ጸጋውን ሁሉን እንዳይነሳን ለምኝልን። አእምሮውን ለብሩህ በልቡናችን ሳይብን አሳድሪብን። ናብየኪ ኩልነ ኦ እግዝእትነ ወላዲተ አምላክ። አምላክን የወለድሽ እመቤታችን ሁላችን እናከብርሻለን፣ እናገኝሻለን፣ እናመሰግንሻለን። እስመ ሳህልኪ ይኩን ላዕለ ኩልነ። ይቅርታሽ ለሁላችን ይደረግልን ዘንድ ነውና ሆነ ለነ ተደርጎልናልና ይከውን ለነ ይደረግልናልና። ትምክህተ ኩልነ ድንግል ማርያም ወላዲተ አምላክ። አምላክን የወለደች እመቤታችን ትምክህተ ኩልነ የሁላችን መመኪያ የባሕርያችን መመኪያ ናት። ዘበእንቲአሃ ተስዕረ ዘቀዳሚ መርገም እንተ ኀደረት ዲበ ዘመድኅነ። መጽሐፍ ምስጢር እንጂ ዘይቤ አይጠነቅቅምና በወንድ አንቀጽ ተስዕረ ብሎ በሴት አንቀጽ ኀደረት አለ። በባሕርያችን በነገዳችን አድሮ ይኖር የነበር መርገመ ሥጋ መርገመ ነፍስ በእሷ የጠፋልን አምላክን የወለደች እመቤታችን ድንግል ማርያም የሁላችን መመኪያ ናት።
በእንወት ዘገብረት ብእሲት በልዓት እምዕፅ ሔዋን አትብይ ያላትን ዕፀ በለስ በልታ ባመጣችው እልወት ያንን ሔዋን ምን አደረገቻ ትሉኝ እንደሆነ በልዓት እምዕፅ ሔዋንማ አትብይ ያላትን ዕፀ በለስ በላች። በእንተ ሔዋን ተአጽሖተ ገነት በሔዋን ምክንያት በሔዋን ጥፋት የገነት በር ተዘጋ። ወአዘዞሙ ለሱራፌል ወኪሩቤል ዘውስተ እደዊሆሙ ሰይፈ እሳት እንተ ትትመያየጥ ከመ ይዕቀቡ ፍናወ ዕፀ ሕይወት ከመ ይብአ አዳም ተብሎ ወበእንተ ማርያም ድንግል ተርኅወ ለነ ዳግመ ዳግመኛ በእመቤታችን በድንግል ማርያም ቸርነት የገነት በር ተከፈተልን። ወአግሐሶ ለኪሁ ዘውስተ እዴሁ ሰይፈ እሳት ተትትመያየጥ ይል ይህ ዳግመ ያልተካከለ ዳግመ ነው። መውጣታቸውን ለመግባታቸው መግባታቸውን ለመውጣታቸው ዳግመ አለ። አንድም የተካከለ ዳግመ ነው። ቀድሞ ገብተውባት ነበርና ከፈለነ ንብላ እምዕፀ ሕይወት ዳግመ ከፈለነ ሲል ነው። ዳግመኛ ከዕፀ ሕይወት እንበላ ዘንድ አደለን። ከዚህ ዕፀ ሕይወት አለው ሳዊሮስ ትንሣኤ አለው ማይስሐቅ ፍቅር አለው። እንደምን ነው አይጣላም ቢሉ አይጣላም። ሁሉም እግዚአብሔር እንደገለጸላቸው ተናግረውታል። ማይስሐቅ ፍቅር አለው ምዕመናን ሥጋውን ደግሞ በፍቅር አንድነት ሆነው የሚቀበሉ ስለሆነ ሳዊሮስ ትንሣኤ አለው። በሚገባ ሆነው የሚቀበሉ ትንሣኤ ለክብር ይነሳልና ከዚህ በዕፀ ሕይወት አለው። በዕፀ ሕይወቱ ቦታ ገብቶ ስለተቆጠረ ለአዳም 3 ዕፀዋት ተሰጥተውት ነበር። አንዱን ብላ አለው፣ አንዱን ጠብቅ አለው። አንዱን ብላ አትብላም አላለው። ብላ ያለው ምግቡን ጠብቅ ያለው ዕፀ በለስን፣ ብላም አትብላም ያላለው ዕፀ ሕይወትን ነው። አዳም ብላ ያለውን በልቶ ጠብቅ ያለውን ጠብቆ ኖሮ ቢሆን ብላም አትብላም ያላለው ዕፀ በለስ ዕፀ ሕይወትን በልቶ 1000 ዘመን ሲመላው ታድሶ መንግሥተ ሰማያት ይገባ ነበር። ወአሕፀረ ዕድሜ ለርእሱ 70 ክራማተ ይል 1000 ዘመን ሊመላው 70 ዘመን ሲቀረው አርፏልና በጌታ ዘንድ ግን አንዲት ውለት አልተፈጸመች። ዘውእቱ ሥጋሁ ለክርስቶስ ወደሙ ክቡር ዕፀ ሕይወት ያለውን ተረጎመው። ይኸውም የጌታችን የመድኃኒታችን የኢየሱስ ክርስቶስ ክቡር ሥጋው ክቡር ደሙ ነው። በእንተ ፍቅረ ዚአነ መጻ ወአድኀነነ እኛን ስለ ማዳን ስለ እኛ ፍቅር ሰብሎ አዳነ። አይ ልቡና ምን ልቡና ነው? ዋይ ነቢብ ምን አንደበት ነው? ዋይ ሰሚ ምን ጆሮ ነው? ዘይክል አእምሮ ዝንቱ ምስጢር መንክራተ ዘይትነበብ ላዕሌሃ ስለ እሷ ድንቅ ድንቅ ሆኖ የሚነገረውን ነገር መናገር የሚቻለው አንደበት ምን አንደበት ነው? ማወቅ የሚቻለው ልቡና ምን ልቡና ነው? መስማት የሚቻለው ጆሮ ምን ጆሮ ነው? እያለ ያደንቃል። እግዚአብሔር መፍቀሬ ሰብ ቸር ሰው ወዳጅ የሚሆን እግዚአብሔር አሐዱ ውእቱ ባሕቲቱ ቃለ አብ ተቀዳሚ ተከታይ የሌለው የአብ አካላዊ ቃል ዛሎ እምቅድመ ዓለም በመለኮቱ እንበለ ሙስና ቅድመ ዓለም በባሕርዩ ሞት በመንግሥቱ ሽረት ሳይኖርበት የኖረ የነበረ እምአሐዱ አብ መጻ ወተሰባ ወልድ ዋሕድ እምቅድስት እሙ ቅድመ ዓለም ከአብ አካል ዘእምአካል ባሕርይ ዘእምባሕርይ እንበለ አገብሮ እንበለ መንጸፈ አንስት ተወልዶ ድኅረ ዓለም ልዕልት ክብርት ከምትሆን ከእመቤታችን እንበለ ዘር እንበለ ሩካቤ ተወለደ። እምድኅረ ወለደቶ ይማሰነ ድንግልናሃ እሱንም ከወለደችው በኋላ ድንግልናዋ በእናትነት አልተለወጠም። ወበእንተ ዝግህደ ኮነት ከመ ወላዲተ አምላክ ይእቲ ስለዚህ በጎልጉላ በተረዳ ነገር አምላክን የወለደች እንደሆነች ካወቀ ተረዳ። ኦ እሙቅ ብዕለ ጥበቡ ለእግዚአብሔር የእግዚአብሔር የባሕርዩ ጥበብ ምልአት ስፋት ርቀት ምን ይረቅ ምን ይጠል ረቂቅ ነው ጥልቅ ነው። ለዚህ አንክሮ ይገባ ከእርስ ዘፈታ ላዕሌሃ ትለድ በጻዕር ወሕማም ወሐዘነ ልብ በሕማም እለዲ ወሊደኪ ይኩን ብልባእኪ ኀበ ምትኪ ብሎ የፈረደባት የሔዋን ማኅፀን ወኮነት ፈልፈለ ሕይወት ሆነት ፈልፈለ ሕይወት ሲል ነው። የሕይወት ክርስቶስ መገኛ ሆነች ነው። እንዲህ ብሎ የፈረደባትማ የሔዋን ማኅፀን
አይደለችምን ቢሉ የእመቤታችን ባህሪ ከሔዋን ባህሪ የተገኘ ስለሆነ ያለ ወወለደ ዘእንበለ ዘርአ ብእሲ ዘርን ምክንያት ሳትሻ ወለደችው። ዘይስዕር መርገመ እምዘመድነ በባሕርያችን በነገዳችን አድሮ ይኖር የነበር መርገመ ሥጋ መርገመ ነፍስን ያጠፋል። ወበእንተዝ ንሰብሖ እንዘ ንብል ስብሐት ለከ ኦ መፍቀሬ ሰብ ኄር ወመድኃኔ ነፍሳቲነ ኄር ወመድኃኔ ነፍሳቲነ ቸር ኄር ዘበህላዊሁ ዘበልማዲ ሕይወት እያልን የሰውነታችን ድነት ለምትወልድ አንተ ምስጋና ይገባሃል እያልን እናመስግነው። ሰአሊ ለነ ቅድስት ኄር ዘበህላዊሁ ዘበልማዲ ሕይወት ከሚባል ልጅሽ ጸሎት በድንግልና ጸሎት በቅድስና እመቤታችን ጸጋውን ክብሩን እንዳይነሳ ለምኝልን። አይምሮውን ለቦውን በልቡናችን ሳይክል አሳደሪብን። ኦዝ መንክር ወጹብ ኃይለ ከርሳ ለድንግል ወላዲተ አምላክ ዘእንበለ ዘርእ ዘርን ምክንያት ሳትሻ አምላክን የወለደችው የእመቤታችን የድንግል ማርያም የማይጸማ ሥራ ምን ይረቅ ምን ይጠልቅ ረቂቅ ነው ጥልቅ ነው። ለዚህ አልተው ይገባል። ስምዐ ኮነ መልአክ ዘአስተርአዮ ለዮሴፍ ለዮሴፍ የታየው የተነጋገረው መልአክ መሰከረ። ምንተ ይቤሎ ዘአስተርአዮ እንዘ ይብል ከመዝ እንዲህ ብሎ እስመ ዘይትወለድ እምኔሃ እመንፈስ ቅዱስ ቃለ እግዚአብሔር ውእቱ ከእሷ በግብረ መንፈስ ቅዱስ የሚወለደው የእግዚአብሔር አካላዊ ቃል ነው ብሎ መሰከረ። ሰብአ ዘእንበለ ውላጤ መለወጥ ሳይኖርበት ከአንቺ ሰው ሆነ። ወለደቶ ማርያም ምክቤተ ዝንቱ ፍስሐ ወለደቶ ማርያም ምክቤተ ዝንቱ ፍስሐ እጥፍ ድርብ ተድላ ደስታ ያላት እመቤታችን ወለደችው። ሴቶች ልጅ ትወልዳላችሁ ባሏቸው ጊዜ ደስ ይላቸው፣ ይልቁንም ወንድ ልጅ ሲሏቸው ከዚያው ዘንድ የባሕርይ አምላክን መውለድ እጥፍ ድርብ ተድላ ደስታ ነውና። አንድም ወለደቶ ማርያም ለምክቤተ ዝንቱ ፍስሐ ይላል። እጥፍ ድርብ ተድላ ደስታ ያለው ጌታን እመቤታችን ድንግል ማርያም ወለደችው። ወይቤ ተወልዲ ወልደ ስምዐ ኮነ መልአክ ወይቤ ትወልዲ ወልደ ብሎ ይገጥማል። ወንድ ልጅን ትወልጃለሽ ብሎ መሰከረ። ይህንስ የትኛው ማንኛውም ተናጋሪ ቃላተኛ ይናገረዋል ብሎ ከሦስቱ አካላት አንዱን አካል ወልድን ትወልጃለሽ ብሎ መሰከረ። ወይሰመይ አማኑኤል ስሙም አማኑኤል ይባላል። ወበትርጓሜው እግዚአብሔር ምስሌነ ይህንንም ቢተረጉሙ እግዚአብሔር ከሥጋችን ሥጋ ከነፍሳችን ነፍስ ነስቶ ከእኛ ጋር አንድ አካል አንድ ባሕርይ ሆነ ማለት ነው። ምን ይተረጉምለታል? እሱ መልአኩ የሚነግረው በዕብራይስጥ ቋንቋ፣ እሱስ የሚሰማው በዕብራይስጥ ቋንቋ አይደለምን ቢሉ ለዕብራውያን ደጊመ ቃል ልማዳቸው ነው። አብርሃም ማረታ እንዳለው ያለ ነው። አንድም የጽል መላሹ ከዕብራይስጥ ወደ ጽል ሲመልስ አማኑኤል እግዚአብሔር ምስሌነ ብሎ መልሶታል። አንድም ፍቅር ካለው ሰላም ያለው እንዲጎላ፣ አማኑኤል ካለው እግዚአብሔር ምስሌነ ያለው ይጎላልና። አንድም መጽሐፍ በዘ በወ ማጉላት ልማር ነው። በዘ ሲያጎላ ምንት ብከ ዘይነሳእከ እምካልእከ ወምንት ብከ ዘይኮነ ውበ ለከ ይላል። በወ ሲያጎላ ፍስሐ ወሐሴት ርኅራኄ ወሳህል ይላል። አንድም ሕዝቡ የማያውቁት ካህናቱ የሚያውቁት በዳር እንደ ጥሬ ዘር ያለ ነበር። ያን አጉልቶ መተርጎም ነው። ይህንንም ዮሐንስ ሌላ ልሳን ሰዎች ተርጉሞላቸዋል። አማኑኤል ማለት እግዚአብሔር ምስሌነ ማለት ነው። እግዚአብሔር ምስሌነ ማለትም እግዚአብሔር ከሥጋችን ሥጋ ከነፍሳችን ነፍስ ነስቶ ከእኛ ጋር አንድ አካል አንድ ባሕርይ ሆነ ማለት ነው ብሎ ተርጉሞላቸዋል። አማኑኤልን የመሰለ ንባብ በሀገራቸው ቀርተዋል። እግዚአብሔር ምስሌነን የመሰለ ትርጓሜ ወደ ሀገራችን መጥቶልናል።
ዋዲ ይሰመይ ኢየሱስ ዘያድኅኖሙ ለሕዝቡ እምኃጢአቶሙ። ዳግመኛ ወገኖቹን በኃጢአታቸው ከመጣባቸው ፍዳ የሚያድናቸው ኢየሱስ ይባላል። ኢየሱስ ማለት መድኃኒት ማለት ነው። ወኢየሱስ ይተረጎም መድኃኒተ እንዲል ያድኅነነ በኃይሉ ወኢየሱስ ይተረጎም መድኃኒተ እንዲል ምነው ስለምን ለሕዝቡ አለ? አሕዛብን አያድናቸውምን? አሕዛብን አያድናቸውምን ቢሉ ትንቢት የተነገረ ሱባኤ የተቆጠረ ለእስራኤል ነውና፣ አንድም እሱ ያመኑበትን ሁሉ ሕዝቡ ይላቸዋልና ሕዝቡ አለ። አንድም ከኢያሱ አድኖ ሲለይ ኢያሱ በአጭር ታጥቆ ዘገር ነቅንቆ ጋሻ ነጥቆ እስራኤልን ቢያድን ከሥጋዊ ጠላት ነው፣ እሱ ግን ከመንፈሳዊ ጠላት ነውና ይህም የባሕርይ አምላክነቱን ያስረዳለታል። ሁልጊዜ ስንኳን ሌላውን ቢያድን ራሱን ማዳን አይቻለውም፣ እሱ ግን የባሕርይ አምላክ ነውና ዘያድኅኖሙ ለሕዝቡ እምኃጢአቶሙ ይላል። ኢየሱስ ብሎ ስሙን ዘያድኅኖሙ ብሎ ትርጓሜውን እምኃጢአቶሙ ብሎ ምስጢሩን አመጣ። ያድኅነነ በኃይሉ ያድኅነነ በኃይሉ በካህሊነቱ ያድነናል። ያድነን ወይሠረይ ኃጢአተነ ኃጢአታችንን ያስተሰርይልናል። ያስተሰርይልን መጥዩቀ አእመርናሁ ከመ አምላኩ ውእቱ ዘኮነ ሰብአ ሎቱ ስብሐት እስከ ለዓለም። ክብር እስከ ዘላለሙ ክብር የክብር ያለው እሱ ፍጹም ሰው ፍጹም አምላክ እንደሆነ ተረድተናልና አውቀናልና። ፍጹም ሰው ሆኖ ቢሆን ፍጹም ሰው ሆኖ ቢሆን ዓለሙ ባልዳንም ነበር። ፍጹም አምላክ ሆኖ ቢሆን ባልሞተም ነበርና። ኦዝ መንክር ልደተ አምላክ እማርያም ቅድስት ድንግል ንዕድ ክብርት ከምትሆን ከእመቤታችን የአምላክ መወለድ ምን ይረቅ ምን ይጠልቅ፣ ረቂቅ ነው ጥልቅ ነው። ለዚህ አንክሮ ይገባል። አግመረቶ ለቃል ኢቀደሞ ዘር ለልደቱ ዘር ሳይቀድመው ዘርን ምክንያት ሳትሻ አምላክን ወለደችው። ወያማሰነ በልደቱ ድንግልናሃ በመወለዱ ድንግልናዋን አልለወጠው። እምኀበ አብ ወጣ ቃል ዘእንበለ ድካም ቅድመ ዓለም ከአብ አካል ዘእምአካል ባሕርይ ዘእምባሕርይ እንበለ ጻዕር እንበለ ድካም እንደተወለደ ወእምድንግል ተወልደ ዘእንበለ ሕማም ድኅረ ዓለም ንዕድ ክብርት ከምትሆን ከእመቤታችን እንበለ ጻዕር እንበለ ሕማም ተወለደ። አንድም እምኀበ አብ ወጣ ቃል ዘእንበለ ድካም ቅድመ ዓለም ከአብ አካል ዘእምአካል ባሕርይ ዘእምባሕርይ እንበለ ጻዕር እንበለ ድካም እንደተወለደ ወእምድንግል ተወልደ ዘእንበለ ሕማም ድኅረ ዓለም ንዕድ ክብርት ከምትሆን ከእመቤታችን እንበለ ዘር እንበለ ሩካቤ ተወለደ። አንድም ሴቶች ሲወልዱ የሚሰማቸው እሷን ሳይሰማት፣ ሕፃናት ሲወለዱ የሚሰማቸው እሱን ሳይሰማው ተወለደ። ሎቱ ሰገዱ ሰብአ ሰገል ሰገዱለት። አምጽኡ ዕጣነ ከመ አምላክ ውእቱ አምላክ ነውና አምላክ መሆኑን እንደሆነ ሲመሰክሩ ዕጣን አመጡለት። ወርቀ እስመ ንጉሥ ውእቱ ንጉሥ ነውና ንጉሥ እንደሆነ ሲመሰክሩ ወርቅ አመጡለት። ወከርየ ዘይትዋብ ለሞቱ ማሕየዊ በእንቲአነ ተወክፈ በፈቃዱ አሐዱ ውእቱ ባሕቲቱ ኄር ወመፍቀሬ ሰብእ አሐዱ ውእቱ ባሕቲቱ ኄር ወመፍቀሬ ሰብእ ቸር ሰው ወዳጅ የሚሆን ተቀዳሚ ተከታይ የሌለው እሱ ማሕየዊ እሱ ስለኛ ብሎ ለሚቀበለው ሞቱ ምሳሌ የሚሆን ከርቤን አመጡለት። አንድም ማሕየዊ አንድም እሱ ስለኛ ብሎ ለሚቀበለው ለማሕየዊ ሞቱ ምሳሌ የሚሆን ከርቤን አመጡለት። ወርቀ ለመንግሥቱ ዕጣነ ለክህነቱ ከርቤ ለሞቱ ሰብአ ሰገል አወፈዩ ሎቱ እንዲል በእናቱ በወልድ ወርቅን ያስቀድማል። ወርቅ አመጡለት አለ። ከዚህ አስቀድሞ ወርቅ የምንገብርላቸው ነገሥታት ፊትም ፍጡራን ኋላም ኃላፊያን ናቸው። አንተ ግን ፊትም ያልተፈጠርክ ኋላም
ግልፈት ጥፋት የለብህም ሲሉ ዕጣን አመጡለት አለ። ዕጣን የምናጥናቸው ጣዖታት ፊትም ፍጡራን ኋላም ኃላፊያን ናቸው። አንተ ግን ፊትም ያልተፈጠርክ ኋላም ጥፋት የለብህም ሲሉ ከርቤ አመጡለት አለ። አንተ ግን ምንም ፊትም ያልተፈጠርክ ብትሆን ኋላም ጥፋት ባይኖርብህ የሰው ፍቅር አገልግሎት መራራ ሞትን ትቀምሳለህ፣ ትሞታለህ ሲሉ ወርቅ ዕጣን ከርቤ አመጡለት። አንድም ወርቅ አመጡለት ወርቅ አመጡለት ወርቅ አመጡለት አለ። ወርቅ አመጡለት ወርቅ አመጡለት አለ። ወርቅ ጽሩይ ነው አንተም ጽሩየ ባህሪ ነህ ሲሉ ዕጣን አመጡለት አለ። ዕጣን ንዑስ ነው አንተም ንዑስ ባህሪ ነህ ሲሉ ከርቤ አመጡለት አለ። በቁሙ በዕለተ ዓርብ ትጠጣዋለህ ትቀምሰዋለህ ሲሉ አንድም ወርቅ አመጡለት አለ። በአንተ የሚያምኑ ምዕመናን ጽሩያነ ምግባር በሃይማኖት ናቸው ሲሉ ዕጣን አመጡለት አለ። ዕጣን ንዑስ ነው በአንተ የሚያምኑ ምዕመናን ንዑሳነ ምግባር በሃይማኖት ናቸው ሲሉ ከርቤ አመጡለት አለ። ከርቤ የተለያየውን ይጠግናል፣ የተሰበረውን ይጠግናል፣ የተለያየውን አንድ ያደርጋል። አንተም ንጽሐ ነፍስን አጥቶ ጽንዓ ነፍስን አጥቶ ከማኅበረ መላእክት ተለይቶ የነበረ አዳምን ጽንዓ ነፍስን ሰጥተህ አንድ ታደርገዋለህ ሲሉ አንድም ወርቅ አመጡለት አለ። ወርቅ የሃይማኖት ወርቅ ጽሩይነቱ ግብዝነቱ የሚታወቀው በእሳት እንደሆነ ሃይማኖትም የሚታወቀው በመከራ ጊዜ ነውና ዕጣን አመጡለት አለ። ዕጣን የተስፋ ዕጣን ከሩቅ እንዲሸት ተስፋም የሌለውን እንዳለ አድርጋ ታሳያለች እና ተስፋሰ ትመስሎ ለዚህ አለው ከመዚህ አለው እንዲል ከርቤ አመጡለት አለ። ከርቤ የፍቅር ከርቤ የተሰበረውን እንዲጠግን የተለያየውን አንድ እንዲያደርግ ፍቅርም ሕዝቡን አሕዛቡን አንድ አድርጋ ታኖራለች እና ሃይማኖት፣ ተስፋ፣ ፍቅር ያንተ ገንዘቦች ናቸው ሲሉ ወርቅ ዕጣን ከርቤ አመጡለት። አንድም ዕጣን አመጡለት አለ። ወርቅ አመጡለት አለ። ወርቅ የሰማዕታት ከመወርቅ ፈተኖሙ ለሰማዕት በእሳት እንዲል ዕጣን አመጡለት አለ። ዕጣን የባሕታውያን ዕጣን ከሩቅ እንዲሸት ባሕታውያን መዓዛ መለኮቱን ሲያሸቱ ይኖራሉና ከርቤ አመጡለት አለ። ከርቤ የምዕመናን ከርቤ የተለያየውን አንድ እንዲያደርግ የተሰበረውን እንዲጠግን ምዕመናንም በፍቅር አንድነት አንድ ሆነው ይኖራሉና ሰማዕታት ባሕታውያን ምዕመናን ያንተ ገንዘቦች ናቸው ሲሉ ወርቅ ዕጣን ከርቤ አመጡለት። አንድም ወርቅ አመጡለት አለ። ወርቅ የመላእክት ዕጣን አመጡለት አለ። ዕጣን የደቂቀ አዳም ከርቤ አመጡለት አለ። ከርቤ የካህን ፍጥረት መላእክት ደቂቀ አዳም ካህን ፍጥረት ያንተ ገንዘቦች ናቸው ሲሉ ወርቅ ዕጣን ከርቤ አመጡለት። ከመለስሙ ለኢየሱስ ክርስቶስ ይስግድ ኩሉ እርግ ዘውስተ ሰማይ ወዘውስተ ምድር ወዘበታሕቲሃ ለምድር ሰአሊ ለነ ቅድስት ይህ ከሚያደርገው ልጅሽ ጽንዕት በድንግልና ስርጉት በቅድስና እመቤታችን ጸጋውን ክብሩን እንዳይነሳን ለምኝልን። አይምሮውን ልቡን በልቡናችን ሳይክል አሳድርብን። ኦዝ መንክር ነስአ አሐደ አጽመ እምገቦሁ ለአዳም ወለሐኮ እምኔሁ ብእሲተ ከአዳም ጎን አንዲት አጥንት ነስቶ ሔዋንን የ15 ዓመት ቆንጆ አድርጎ ፈጥሯታልና ይህ ነገር ምን ይረቅ ምን ይጠልቅ ረቂቅ ነው ጥልቅ ነው። ለዚህ አንክሮ ይገባል። ከዚህም ፍጥረት በተጀመረ በሳምንቱ ጌታ እንስሳት አራዊትን ሂዱ አዳም ስማችሁን ያውጣላችሁ አላቸው። እሁድ አራዊት፣ ሰኞ እንስሳ፣ ማክሰኞ በየብስ የሚኖሩ ፍጥረታት፣ ረቡዕ ማክሰኞ አዕዋፍ፣ ረቡዕ በየብስ የሚኖሩ ፍጥረታት፣ ሐሙስ በባሕር የሚኖሩ ፍጥረታት ሴት ወንድ እየሆኑ ወደ እሱ ሲመጡ አይቶ ከቶ ከኔ በቀር ነጠላ ፍጥረት የተፈጠረ የለምን ብሎ አዘነ። አኮ መፍትው ይንበር ወልደ እጓለ እመሕያው ባሕቲቶ ብለው ሥላሴ ማእከለ ነቂህ ወነዊም ሆኖ ሳለ ከጎኑ አንዲት አጥንት ነስተው ሔዋንን የ15 ዓመት ቆንጆ አድርገው ፈጥረውለታል። ወመልአ መካና ወመልአ ሥጋ መካና ለአጽም ይላል። አጥንት የነሳበትን ቦታ
በሥጋ ሞቶታል። ቢነሳ ከአጠገቡ አገኛት። ዛቲ አጽም እምአጽመየ ወሥጋሃ እምሥጋየ ወትከውነኒ ብእሲትየ ብእሲትየ ብሎ ትንቢት ተናግሯል። ፈጽሞ ነቅቶ ቢሆን ባመነው ነበር። ፈጽሞም አንቀላፍቶ ቢሆን ምትሃት ናት ባለ ነበርና ማእከለ ነቂዕ ወነዌም አድርገው ፈጥረውለታል። ከፍ ብለው ከራሱ ፈጥረዋት ቢሆን ፈጽማ በታበየችበት ነበር። ዝቅም ብለው ከታች ከእግሩ ፈጥረዋት ቢሆን ፈጽማ በተዋረደችበት ነበርና ከባል ታች ከቤተሰብ በላይ ሁነሽ ኑሪ ሲሉ ከጎኑ መካከል ፈጥረውለታል። አንድም ጎን በድግ ይሰወራል፣ ከባለቤት በቀር የሚያየው የሚያውቀው የለም። ሚስትንም ከባለቤቷ በቀር ማንም አያት አይወቃት ሲሉ ከጎኑ መካከል ፈጥረውለታል። ወኩሎ ፍጥረተ እጓለ እመሕያው ከዚህ ወኩሎ ፍጥረተ እጓለ እመሕያው ፍጥረቱንም ሁሉ ከአዳምና ከሔዋን ሰውንም ሁሉ ከአዳምና ከሔዋን ፈጠሩ። ተውበ እግዚእ ቃለ አብ ተውበ እግዚእ ቃለ አብ ከዚህ ለመድረስ ነው። አካላዊ ቃል ለኩነተ ሥጋ ተሰጠ። ተሰብአ እምቅድስት ድንግል ተሰብአ እምቅድስት ድንግል ለመድኃኒተ ዚአነ እኛን ለማዳን ከእመቤታችን ከድንግል ማርያም ሰው ሆነ። ወተሰምዐ አማኑኤል ስሙም አማኑኤል ተባለ። አማኑኤል ማለት አምላክ ወሰብእ እግዚእ ወገብር ማለት ነው። ወይደሉ ፈሊጦቶ ለዚህ ስም ወበእንተዝ ንስአል ኀቤሃ ኩሎ ጊዜ ከመ ታስተስሪ በእንቲአነ ኀበ ፍቁር ወልዳ። ስለዚህ ነገር ከልጇ ከወዳጇ ታማልድልን ዘንድ ሁልጊዜ ወደ እሷ እንለምን። ኀበ ፍቁር ወልዳ አለ ከተወዳጅ ልጇ አለ የማይወደድ ክፉ ልጅ አለና ከዚያ ቸርቲቲ በኀበ ኩሎሙ ቅዱሳን ለቅዱሳን ሁሉ ቸር ናት። ወሊቃነ ጳጳሳት ለሊቃነ ጳጳሳትም ቸር ናት። እስመ አምጻት ሎሙ ዘኪያሁ ይጸንሁ አስበ ጵጵስናችንን ይሰጠናል ብለው ተስፋ የሚያደርጉት ጌታን ወልዳላቸዋለችና ለሊቃነ ጳጳሳት ቸር ናት። ወለነቢያትኒ ለነቢያትም ቸር ናት። አምጻት ሎሙ ለዘበእንቲአሁ ተነበዩ አስበ ትንቢታችንን ይሰጠናል ብለው ተስፋ የሚያደርጉት ጌታን ወልዳላቸዋለችና ለነቢያትም ቸር ናት። ወለሐዋርያትኒ ለሐዋርያትም ቸር ናት። ወለደት ሎሙ ዘሰበኩ በስሙ ውስተ ኩሉ አጽናፈ ዓለም አስበ ስብከታችንን ይሰጠናል ብለው ጽንፍ እስከ ጽንፍ ደርሰው ያስተማሩለት ጌታን ወልዳላቸዋለችና ለሐዋርያትም ቸር ናት። ለሰማዕት ወለመሃይምናን ቸር ናት። ወፃ እምኔሃ ዘተጋደሉ በእንቲአሁ አስበ ተጋድሏችንን ይሰጠናል ብለው የተጋደሉለት ጌታን ወልዳላቸዋለችና ለሰማዕት ለመሃይምናንም ቸር ናት። አንድም ሰማዕት ወመሃይምናን ዘተጋደሉ በእንቲአሁ ወፃ እምኔሃ ይላል። ሰማዕት መሃይምናን አስበ ተጋድሏችንን ይሰጠናል ብለው የተጋደሉለት ጌታ ወፃ እምኔሃ ከእሷ ተወለደ። ኢየሱስ ክርስቶስ ብዕለ ጸጋ ጥበቡ ዘይትአወቅ በእንደ ቸርነቱ የባህሪውን እየሰፈረ የሚሰጥበት የባህሪው ምልአት ርቀት የማይታወቅ ኢየሱስ ክርስቶስ ወፃ እምኔሃ ከእሷ ተወለደ። ንስስ እበየሳህሉ ይቅርታውን ቸርነቱን እንሻል እስመ መጣ ዋዳነነ ሰው ብሎ ከፍዳ አድኖናልና ወምጽአተ የሰምይ ሥጋዌሁ እንዲል ሰው መሆኑን ምጽአት መጻ ይለዋልና ሰአሊ ለነ ቅድስ ይህ ከሚያደርገው ልጅ ሰው ብሎ ከፍዳ ካዳነ ልጅ ስርየት በድንግልና ስርጉት በቅድስና እመቤታችን ጸጋውን ክብሩን እንዳይነሳል ለምኝልን። አይምሮ ለቦ ልቡናችን ሳይበል አሳድርብን። አለ እግዚአብሔር ለዳዊት በጽድቅ ወይነስሐ ሲል ነው። እግዚአብሔር ለዳዊት በእውነት ማለለት ከማለለትም ምሎ የማይከዳ እግዚአብሔር ለዳዊት በእውነት ማለለት ምሎ የማይከዳ እግዚአብሔር በእውነት ለዳዊት በእውነት ማለለት ወይነስሐ ከማለለት
አልተሰቀቀም፣ አልተጸጸተም። ሰው ቢምል ቀን ጥሎኝ ጠጅ አስክሮኝ ብሎ ይጸጸታል፣ ይሰቀቃል። በእሱ ግን ሁሉ የለበትምና እስመ ፍሬ ከርስከ አነብር መንበርከ ከባህሪ የሚገኝ ከአብራከ የሚከፈል የተከፈለ የሚገኝ ልጅን በዙፋን አስቀምጥልሃለሁ ብሎ በእውነት ለዳዊት ማለት ነው። ምን ነው ይህማ የተነገረው ለሰሎሞን አይደለምን ቢሉ ለጊዜው ለሰሎሞን ቢሆን ፍጻሜው ለጌታ ነውና። ከዚያ ሁሉ ነቢየ ያነስ ክሙ እግዚአብሔር እምአሃዊክሙ ዘከማየ ወሎቱ ስንዕዎ ተብሎ የተነገረው ለጊዜው ለኢያሱ ቢሆን ፍጻሜው ለጌታ እንደሆነ ግን ሰሎሞን በከፊል የሚገዛው ጌታ በመሃል፣ ሰሎሞን በጸጋ የሚገዛው ጌታ በባህሪ፣ ሰሎሞን በአፋ የሚገዛው ጌታ በውስጥ፣ ሰሎሞን በግዘት የሚገዛው ጌታ በርቀት ይገዛዋልና አንድም ስምዒ ወለትየ ወርደይ ባለው በምዕበ ወሶበ ተወክፎ ውእቱ ጻድቅ ከመ እምኔሁ ይትወለድ ክርስቶስ በሥጋ ጻድቅ ዳዊት ክርስቶስ ከሱ በሥጋ እንዲወለድ ባመነ ጊዜ ሕዝበ ፊንቆን ተወክፍዎ እንዲል ተወክፈ አመነ። ፈቀደ ይእትስ ወይርከ ማኅደሮ ዘእግዚአብሔር ቃል የእግዚአብሔር አካላዊ ቃል የሚያድርበትን ቦታ ይሻ ጀመረ። ወፈጸመ ዘንተ በዐቢይ ትጋህ በፍጹም ትጋት ጨረሰ አለ። ቀኖና ገባ። ወእምዝ ጸርሃ በመንፈስ ከዚህ በኋላ ጸርሃ አሰምቶ ተናገረ። ጸርሃ አለ። አሁን እሱ ጮሆ ተናግሮ አይደለም። ጮኸው የተናገሩት ከሩቅ እንዲሰማ የእሱም ነገሩ ጽርፍ እስከ ጽርፍ ይሰማልና ወይቤናሁ ሰማዕናሁ በኤፍራታ ወይቤናሁ ሰማዕናሁ በኤፍራታ ማኅደሮ ለአምላከ ያዕቆብ እነሆ የያዕቆብ ፈጣሪ ማደሪያ በምትሆን በኤፍራታ በጎል ተጥሎ በጨርቅ ተጠቅሎ በግዕዝ ሕፃናት ሲያለቅስ ሰማ ነው ብሎ አሰምቶ ተናገረ። ይህች ደብረ ጽዮን ኢያቡስዮን አሞሬዎን የሚባሉ ሁለት ነገሥታት ይዘዋት ይኖሩ ነበር። ዳዊት ኢያቡስዮን አሞሬዎንን አጥፍቶ ደብረ ጽዮንን አቅንቶ በዋንዛ በዝግባ በጽድ በወይራ በተሰራ አዳራሽ ተቀምጦ ሳለ ነቢዩ ናታን ሊጠይቀው መጣ። አዝኖ ተክዞ አየው። ምን ሆነ አዝነሃል አለው። እኔ አላዝን ማን ይዘን ታቦተ ጽዮን በአሮጌ ድንኳን ሆና እኔ በእንደዚህ ያለ ቤት ተቀምጬ አለ። ምን ነው ጠላት ጠፍቶልሃል አታንጽም አለ። መቼ እኔ እናንተ ባልነው ይሆናል፣ አንተም ቀኖና ግባ እኔም ቀኖና ገባለሁ ብሎታል። ተያይዘው ቀኖና ገቡ። ለነቢዩ ናታን ዳዊት ቤተ መቅደስን እንዳያንጽ ሰሎሞን ቤተ መቅደስን እንዲያንጽ ተገልጾለት አኮ አንተ ዘትሐንጽ ቤተ ለስምየ አላ ዘይወፅእ እምኀቤከ ውእቱ ይሐንጽ ቤተ ለስምየ ብሎታል። ጌታ ጥቂት ነገር ሲሹ ብዙ ነገር መግለጥ ልማዱ ነውና ዳዊት የቤተ መቅደስን ነገር ሽቶ ፈልጎ ቀኖና ቢገባ ደገኛው ምስጢረ ሥጋዌ ተገልጾለት የምስጢረ ሥጋዌን ነገር አጉልቶ አስፍቶ አምልቶ ተናግሯል። ከዚያ ሁሉ ዕዝራ የጽዮንን ነገር ሲሻ ቀኖና ቢገባ ደገኛው ምስጢረ ሥጋዌ ተገልጦለት አንበሳ ወፃ እንግዳ ዝኬ ውእቱ ወልድ ዋሕድ ብሎ እንደተናገረ ኤርምያስም የቤተ መቅደስን ነገር ሲሻ ቀኖና ቢገባ ደገኛው ምስጢረ ሥጋዌ ተገልጦለት ወይመጽእ ለሊሁ እግዚእ ኢየሱስ አምላክ ወልደ አምላክ ወይሐሪ አስተውከኝ ውስተ ደብረ ዘይት ወይሐሪ አሰርተ ወክልኤተ ሐዋርያት ብሎ እንደተናገረ እንተ ይእቲ ቤተልሔም ዘሐረያ አማኑኤል ይትወለድ ውስቴታ በሥጋ ለመድኃኒተ ዚአነ እኛን ይህችውም እኛን ስለማዳን በውስጧ በሥጋ ይወለድባት ዘንድ አማኑኤል የመረጣት ቤተልሔም ናት። አእበ ይቤላ ካልእ እምነቢያት ዳግመኛ ከነቢያት አንዱ ሚክያስ እንዲህ አለ። ከነዋዊው
ወአንቲኒ ቤተልሔም ምድረ ኤፍራታ ኢትቲሃቲ እምነገሥተ ይሁዳ ወአንቲኒ ቤተልሔም ምድረ ኤፍራታ ኢትቲሃቲ እምነገሥተ ይሁዳ ከነዋው የጠቀሰው እንዲያክል ወይሰሩ አይዛብ ለስበ እግዚአብሔር እንዲል አንቺም የኤፍራታ ዕጣ የምትሆን ቤተልሔም ነገሥታት ይሁዳ ዳዊት ሰሎሞን ከነገሱባቸው ከአህጉር ከግዮን ከኬብሮን ብትበልጭ እንጂ አታንሽም፣ ብትከብር እንጂ አትዋረጂ። እስመ እምኔኪ ይወፅእ ንጉሥ ዘይርእዮሙ ለሕዝብየ እስራኤል ወገኖች እስራኤል ዘሥጋን የሚጠብቃቸው ንጉሥ ዘሩባቤል ብኪ ባንቺ ይነግሣልና አንድም እንዳለው ይሆናል። ከእገሌ ሀገር እምኔኪ ከእገሌ ሀገር ንጉሥ ወጣ እንዲሉ ከዚህም ነቢዩ ሚክያስ ሱባኤ ሰንብቶ ሲያስተምር ውሎ ቢሉ ሲመለስ ከዚች ቤተልሔም ደረሰ። ቋያ ሰፍሮባት እንስሳት አራዊት ሰልጥነውባት አየ። አንቺም እንጂ ቤተልሔም እንዲህ እንስሳት አራዊት እንደሰለጠኑብሽ ቋያ እንደሰፈረብሽ አትቀሪም። ንጉሥ ይነግሥብሻል፣ አሕዛብ ይገብሩብሻል፣ እስራኤል ደጅ ይጸኑብሻል፣ ድንኳን ይተከልብሻል፣ ዙፋን ይዘረጋብሻል፣ ድምፀ ቃለ ቃል ይሰማብሻል፣ መብል መጠጥ ይገኝብሻል፣ ዘፈን ጨዋታ ይደረግብሻል ብሏታል ብሎ ትንቢት ተናግሯል። ይኸውም አልቀረ ዘሩባቤል ነግሶባታል፣ አሕዛብ ገብረውባታል፣ እስራኤል ደጅ ጸንተውባታል፣ ድንኳን ተተክሎባታል፣ ዙፋን ተዘርግቶባታል፣ ቃለ ቀን ተሰምቶባታል፣ መብል መጠጥ ተገኝቶባታል፣ ዘፈን ጨዋታ ተገኝቶባታል። ወአንቲኒ ቤተልሔም ምድረ ኤፍራታ ኢትቲሃቲ እምነገሥተ ይሁዳ የኤፍራታ ዕጣ የምትሆኝ አንቺም ቤተልሔም ነገሥታት ይሁዳ ዳዊት ሰሎሞን ከነገሱባቸው አህጉር ብትበልጭ እንጂ አታንሺም፣ ብትከብሪ እንጂ አትዋረጂ። እስመ እምኔኪ ይወፅእ ንጉሥ ዘይርእዮሙ ለሕዝብየ እስራኤል ወገኖች እስራኤል ነፍስን የሚጠብቃቸው ንጉሥ የሚያድናቸው ንጉሥ ክርስቶስ ካንቺ ይወለዳልና ዘሩባን ባንቺ ይወለዳልና ዘሩባቤል እንደነገሰባት ክርስቶስ ተወልዶባታል። አሕዛብ እንደገበሩባት ሰብአ ሰገል ገብረውባታል። እስራኤል ደጅ እንደጸኑባት 100 ነገደ መላእክት ደጅ ጸንተውባታል። ቃለ ቀን እንደተሰማባት ቅዳሴ መላእክት ተሰምቶባታል። ድንኳን እንደተተከለባት የብርሃን ድንኳን ተተክሎባታል። ዙፋን እንደተዘረጋባት የብርሃን ዙፋን ተዘርግቶባታል። መብል መጠጥ እንደተገኘባት ሥጋው ደግሞ ተገኝቶባታል። ዘፈን ጨዋታ እንደተደረገባት ፍርድ ተአምራት ተደርጎባታል። አንድም ወአንቲኒ ቤተልሔም ምድረ ኤፍራታ ኢትቲሃቲ እምነገሥተ ይሁዳ አንቺም የኤፍራታ ልጅ የምትሆኝ አምላክን የወለድሽ እመቤታችን ኢትቲሃቲ እምአዋልደ ነገሥተ ይሁዳ ብሎ በድርሳነ ገብርኤል አቅንቶታል። ከነገሥታቱ ልጅ ከቆነጃጅቱ ብትበልጭ እንጂ አታንሺም፣ ብትከብሪ እንጂ አትዋረጂ። እስመ እምኔኪ ይወፅእ ንጉሥ ዘይርእዮሙ ለሕዝብየ እስራኤል እምኔኪ ወገኖች እስራኤል ዘሥጋን የሚጠብቃቸው ንጉሥ ክርስቶስ እምኔኪ ካንቺ ይወለዳልና ብኪ ባንቺ ሰው ይሆናልና። ኦዝ ነገር ለእሉ እለተነበዩ ዘበአሐዱ መንፈስ በእንተ ክርስቶስ ሎቱ ስብሐት ምስለ ኄር አቡሁ ወመንፈስ ቅዱስ እምይእዜ ወእስከ ለዓለም። ኦዝ ነገረ እሉ ኦዝ ነገሮሙ ለእሉ ይላል። ከዛሬ ጀምሮ እስከ ዘላለሙ ድረስ ከባሕርይ አባቱ ከአብ ከባሕርይ ሕይወቱ ከመንፈስ ቅዱስ ጋር ክብር ምስጋና ይግባውና የክርስቶስን ነገር እንደ አንድ ልብ መካሪ እንደ አንድ ቃል ተናጋሪ ሆነው የተናገሩ የዳዊትና የሚክያስ ነገር ምን ይረቅ ምን ይጠቅ ረቂቅ ነው ጥልቅ ነው። ለዚህ ያልከው ይገባ ሳሊ ለነ ቅድስ ይህ ከሚያደርገው ልጅ ስሌት በድንግልና ስርጉት በቅድስና እመቤታችን ጸጋውን ክብሩን እንዳይነሳን ለምኝልን። አይምሮውን ደግሞ በልቡናችን ሳይቀር አሳድሪግ። ዳዊት ዘነግሠ ለእስራኤል ዳዊት ዘነግሠ ለእስራኤል ለበጎ ነውና ለዓለም
ለክፉ ሊሆን ባለ ነበር። ዳዊት በእስራኤል ባለ ነበር። ወአነግሥ ብእሴ በደልዎ በእንተ እከየ ሕዝብ ወአነግሥ ብእሴ ማትአ በእንተ ሰናይተ ሕዝብ። ስለ ሕዝቡ ክፋት በደለኛ ንጉሥን መርማዊ ንጉሥን እሾማለሁ፣ ስለ ሕዝቡ ደግነት ቅን ንጉሥን እሾማለሁ። አመ ይትነስኡ ላዕሌሁ ዕልዋን ኤሎፍላውያን በጠላትነት በተነሱበት ጊዜ ፈተወ ይስተይ ማየ እማዘቅተ ቤተልሔም ፈተወ ይስተይ ማየ እማዘቅተ ቤተልሔም ከቤተልሔም ምንጭ ውሃ ይጠጣ ዘንድ ወደደ። ፍጡነ ተንሥኡ መላእክተ ኀራሁ ፍጡነ ተንሥኡ መላእክተ ኀራሁ ያለው ሰራዊቱ የሰራዊቱ አለቆች እነ አቢኖን እነ ኢያቡስቴ እነ ኤልያታ ፈጥነው ተነሱለት። ወተቃተሉ በውስተ ትዕይንተ ዕልዋን በኤሎፍላውያን ከተማ ተሰላለፉለት። አሁን ተዋግተው አይደለም፣ ቁርጥ ሐልዋቸውን ሲያይ እንዲህ አለ። ወአምጽኡ ሎቱ ውእተ ማየ ዘፈተወ ይስተይ ያን ሊጠጣ የወደደውን ውሃ አመጡለት። ወሶበ ርእየ ውእቱ ጻድቅ ከመ አጥብኡ ወመጸኡ ነፍሶሙ ለቀትል በእንቲአሁ እነ ዳዊት ናድሎን ኢያቡስቴ እነ ኤልያና ስለሱ ብለው ናድሎን እነ ኢያቡስቴ እነ ኤልያና ስለሱ ብለው ሰውነታቸውን ለሕማም ለሞት አሳልፈው እንደሰጡ ባየ ጊዜ ከአወ ውእተ ማየ ያን ውሃ ደፋው። ወኢሰትየ እምኔሁ ከውሃው ከማለፊያው ጥቂት አልቀመሰለት። ወእምዝ ተወለቁ ሎቱ ጽድቅ እስከ ለዓለም ወእምዝ ተወለቆ ሎቱ ተቆጠረለት። ተወለቆ ሎቱ ጽድቅ እስከ ለዓለም ተወለቆ ሎቱ ተቆጠረ ጽድቅ እስከ ለዓለም ጽድቀ ሲል ነው። ከዚህ በኋላ እስከ ዘላለሙ ጽድቅ ሆኖ ተቆጠረለት። ከዚህም ዳዊት በታመመ ጊዜ ቃሳ አወጡት፣ ወደ ወታደር ማስታመሚያ አወጡት። ዛሬስ ከቤተልሔም ምንጭ ውሃ ማን አምጥቶ ባጠጣኝ ብሎ ተመኘ። ስለምን ቢሉ እሱ ያለበት ውሃ የኩሬ ነው፣ የቤተልሔም ውሃ ግን ጥሩ ውሃ ምንጭ ነውና። አንድም እንደ ቀድሞ ልደታ ውሃ ማየ ሕይወትነት ያላት ነበረችና፣ አንድም ይህ ሁሉም አይደለም። እኔ ዳዊት ብያታምን የብተኛ ነው ኤሎፍላውያን ቤተልሔምን ከበው የሰፈሩት ብሎ ኃያላኑ ለመፈተን ብሎ ነው። በዚህ ጊዜ የማን ጌታ ውሃ ሲል ይሞታል ብለው ኃያላኑ እነ አድኖን እነ ኢያቡስቴ እነ ኤልያና በአጭር ታጥቀው ዘገር ነቅንቀው ጋሻ ነጥቀው ረዋታቸውን ጭነው ሄዱ። ኤሎፍላውያን አይተው እነዚህ እነማን ናቸው ብለው ጠየቁ። እነዚህማ ኃያላኑ የዳዊት አርበኞች እነ አድኖን እነ ኢያቡስቴ እነ ኤልያና አይደሉምን አሏቸው። እነዚህ ሳይለውጡ አይለወጡም፣ የወንድ በር እንስጣቸው ብለው ሰጥተዋቸው ቀድተው ወስደው እንካጠጣ አሉት። እሱም በእኔ ምክንያት ኤሎፍላውያን ገድለዋችሁ አግኝተዋችሁ ቢሆን በእኔ ምክንያት ሞታችሁ አልነበረምን ብሎ ውሃውን አፍሶታል። አንድም መስዋዕት ይሁነኝ ብሎ አፍሶታል። የሚወዱትን ነገር ስለ እግዚአብሔር ብሎ መተው መስዋዕት ነውና። አንድም እምቢታ ከእምቢታ ሲያነጻጽር የግብፅ መነኮሳት የዓመት ምግባቸውን የሚያዘጋጁት ሁለት ጊዜ ነው። የመንፈቁን አንድ ጊዜ፣ የመንፈቁን አንድ ጊዜ። ደረቅ እንጀራ እንጂ ትኩስ እንጀራ አይገኝም። ከአኀው አንዱ ታመመ። ዛሬስ ማን ትኩስ እንጀራ አምጥቶ ባበላኝ ብሎ ተናገረ ብሎ ተመኘ። ከማይለው አንዱ የማን ወንድም ትኩስ እንጀራ ሲል ይሞታል ብሎ የሶስት ቀን ጎዳና ገስግሶ በርበር የሚባል ሽፍታ ገዳይ አለ። እሱን አልፎ ሄዶ ላበቱ እየተትጎለጎለ ትኩሱን ይዞለት ደርሷል።
ወንድሜ እንካ ብላ አለው። በእኔ ምክንያት ገጸ አንስት አይተህ አታውቅ። በእኔ ምክንያት ንቀት ቢያገኝህ በርበር ሽፍታ ቢገልህ በእኔ ምክንያት ሞታ አልነበረምን? ይህንንስ ብበላ የአንተን ሥጋ መብላት ይሆንብኛል ብሎ እምቢ ብሏል። ኋላ ማህበሩ ተሰብስበው የእሱም ድካሙ አይቀርበት የዚህም ምኞቱ አይቀርበት ብለው ገላግለው አቅምሰውታል። ዳዊት ግን አልቀመሰምና አንድ ዳዊት ዘነግሠ ለእስራኤል ለምእመናን የነገሰ አዳም አመ ይትነሱ ላዕሌሁ እልዋን አመ ተንሥኦ ሲል ነው። አመ ይወፅእ እስራኤል ግብፅ አመ ይትባለው ለሰይጣን እንዳለው ያለ ነው። ፍትወታት እኩያት ኃጣውእ ርኩሳት በጠላትነት በተነሱበት ጊዜ ፈተወ ይስተይ ማየ እማዘቅተ ቤተልሔም ማየ ገቦን ይጠጣ ዘንድ ወደደ ነው። አዳም የማይጠጣ ደመ ገቦን አይደለምን? ስለምን እንዲህ አለ ቢሉ ስኩረት ካገናኛቸው ብሎ መገኛቸው አንድ ስለሆነ ፍጡነ ተንሥኡ መላእክተ ኀራሁ የጽድቅ አበጋዞቹ ሃይማኖት፣ ትውክልት፣ ተስፋ ፈጥነው ተነሱለት። ወተቃተሉ በውስተ ትዕይንተ እልዋን ከፍትወታት እኩያት ከኃጣውእ ርኩሳት ጋር ተሰላለፉለት። ወአምጽኡ ሎቱ ውእተ ማየ ዘፈተወ ይስተይ ያን ሊጠጣ የወደደውን ማየ ገቦን አመጡለት። ወሶበ ርእየ ውእቱ ጻድቅ ከማጽኡ ወመጠው ነፍሶሙ ለቀትል በእንቲአሁ ማንኛውም ጻድቅ ነው። ሃይማኖት፣ ትውክልት፣ ተስፋ ክርስቶስን ለሕማም ለሞት አሳልፈው እንደሰጡለት ባየ ጊዜ ከአወ ውእተ ማየ ደሙን አፈሰሰ። ወይሰትየ እምኔሁ ነገር ግን በደሙ አልከበረ። ወንዝ ተወለቆ ሎቱ ጽድቅ እስከ ለዓለም ጽድቀ እስከ ለዓለም ሲል ነው። እስከ ለዓለሙ እስከ ዘላለሙ ጽድቅ ሆኖ ከጽድቅ ገብቶ ተቆጠረለት እንጂ የክርስቶስ ደም ጽድቅ ሆኖ ከጽድቅ ገብቶ ተቆጠረለት እንጂ። አማን መነኑ ሰማዕት ጣዕማ ለዘዓለም እና አዲኖን እነ ኢያቡስቴ እነ ኤልያና ስለ ዳዊት ብለው ሰውነታቸውን እንደናቁ እሱም ስለ እነሱ ብሎ ጸምአ ማይን እንደናቀ ሰማዕታትም የዚችን ዓለም ጣዕም ናቁ። ወከአው ደሞሙ በእንተ እግዚአብሔር እነ አዲኖን እነ ኢያቡስቴ እነ ኤልያና ስለ ዳዊት ብለው ደማቸውን እንዳፈሰሱ እሱም ስለ እነሱ ብሎ ማዩን ውሃውን እንዳፈሰሰው ሰማዕታትም ስለ እግዚአብሔር ብለው ደማቸውን አፈሰሱ። ወታገሱ ሞተ መሪረ በእንተ መንግሥተ ሰማያት እነ አዲኖን እነ ኢያቡስቴ እነ ኤልያና ስለ ዳዊት ብለው መራራ ሞትን እንደታገሱ እሱም ስለ እነሱ ብሎ መራራ ጸአማይን እንደታገሰ ሰማዕታትም ስለ መንግሥተ ሰማያት ብለው መራራ ሞትን ታገሱ። አላውያን ነገሥታት አላውያን መኳንንት ካሉበት ሄደው እሳቱን ስለቱን ድል ነሱ። ተሳለነ በከመ በሳህልከ የእኛስ ደም ማፍሰስ አይረባንም አይጠቅመንምና አንተ እንደ ይቅርታ እንደ ቸርነት ብዛት ይቅር በለን እያለው አንድም የኋላ ሰዎች እኛስ እንደ ሰማዕታት እሳቱን ስለቱን እንደ ባሕታውያን ፍትወታት እኩያትን ኃጣውእ ርኩሳት እንደ መነኮሳት ግርማ ሌሊቱን ድምፀ አራዊቱን መታገስ አይቻልምና አንተ እንደ ይቅርታ ብዛት መጠን ይቅር በለን ይላሉ። ሰአሊ ለነ ቅድስት እንደ ይቅርታው ብዛት መጠን ይቅር ከሚለን ልጅ ስልት በድንግልና ስሉት በቅድስና በቤታችን ጸጋውን ክብሩን እንዳይነሳ ለምኝልን። አይምሮውን ልቦውን በልቡናችን ሳይሆን ያሳድርብን። አሐዱ ዘእምቅድስት ሥላሴ ርእዮ ትሕትናነ ከሦስቱ አካላት አንዱ አካል ወልድ በመንጻተ ደግ መውደቃችንን በእግረ አጋንንት መጠበቃችንን አይቶ አጽናነ ሰማየ ሰማያት ልዑል ባህሪውን ዝቅ አድርጎ መጻ ወኀደረ ውስተ ከርሰ ድንግል በድንግል ማርያም ማኅፀን ተወሰነ። ወኮነ ሰብአ ከማነ ዘእንበለ ኃጢአት ባሕቲታ ከኃጢአት ብቻ በቀር እንደኛ ፍጹም ሰው ሆነ። ወተወልደ በቤተልሔም በከመ ሰበኩ ነቢያት በቤተልሔም ይወለዳል ብለው ትንቢት እንደተናገሩ በቤተልሔም ተወለደ።
አድኀነነ ወቤዘወነ አድኀነነ ከአምላክነቱ ቤዘወነ እንደ ትስብእቱ ይሙት ቤዛነ በእንተ ትስብእቱ ወረሰየነ ሕዝበ ዚአሁ 5500 ዘመን ወገኖቹ ያለበት እኛን ወገኖቹ አደረገ። ሳሊ ለነ ቅድስት ሬስያ ሕዝብየ ለእንተ ይኮነት ሕዝብየ ሬስያ ፍቅርትየ ለእንተ ይኮነት ፍቅርትየ የሚል 5500 ዘመን ወገኖቹ ያለበት እኛን ወገኖቹ ያደረገ ስልት በድንግልና ስልት በቅድስና በቤታችን ጸጋውን ክብሩን እንዳይነሳን የሚል አይምሮውን ደግሞ በልቡናችን ሳይሆን አሳደሪብን። ቅድስት ዓለም ንጽሕት ክብርት ጽንዕት ልዩ ሲልና ንጽሕት ዓለም ሌሎች ሴቶች ከገቢር ቢነጹ ከነቢብ ቢነጹ ከሐልዮ አይነጹም። እሷ ግን ንጽሕት ከነቢብ ንጽሕት ከገቢር ንጽሕት ከሐልዮ ናትና አቀባ አራቂጦስ እምከርሰማ ወኢረኩሰት በምትኒ ዘፈጠራ ጽጉር የገብራ ድንግል በሕሊናሃ ወድንግል በሥጋሃ እንዲል ክብርት ዓለም ሌሎች ሴቶች ሊከብሩ ጻድቃን ሰማዕታት ወለዱ ተብለው እሷ ግን እማ አምላክ ወላዲተ አምላክ ገብራ ተቀብላለችና ጽንዕት ዓለም ሌሎች ሴቶች ሊጸኑ እስከ ጊዜ ተፈቶ ማኅፀን ድረስ ከዚያ በኋላ ጽናት የሌላቸው እመቤታችን ግን ቅድመ ጸኒስ ጊዜ ጸኒስ ድኅረ ጸኒስ ቅድመ ወሊድ ጊዜ ወሊድ ድኅረ ወሊድ ጽንዕት ናትና ልዩ ዓለም እናትነትን ከድንግልና ድንግልናን ከእናትነት አስተባብራ አስተካክላ ይዛ የተገኘች ከሷ በቀር ሌላ ሴት የለችምና አይኗ ነው ቢሉ አይኖውን ደግሞ በልቡናችን ሳይቀር አሳደረብን ማለት ነው። አልፋው አለው ቢሉ ለምንድን ማለት ነው። ልመናስ እንኳን በሷ በሌሎቹ የለባቸው ብሎ በቀደመ ልመናዋ የምታስማር ስለሆነ ይህ አለ። ይህን ሲጨርስ በያዘችው የብርሃን መስቀል ባረካው ታረጋለች። እሱም ተባርኮ ሚስቱ ይችላል ተመንስቱ ይገኛሉ። ኦ ድንግል አኮ በፍትወተ ደነዘ ተጸነስኪ ኦ ድንግል አኮ በፍትወተ ደነዘ ተጸነስኪ ድንግል ወዘር ዘይወፅእ ምስካበ ተአምራውያን ሕግ ይከውን ለቅጥቃጤ ወለሙስና ማለት የተጸነሽ አይደለም። አላ በሩካቤ ዘበሕግ ብዙኅ ወተባዝሑ ወምልእ ዋለምድር ባለው ተጸነሽ እንጂ አንድ ኦ ድንግል አኮ በፍትወተ ደነዘ ተጸነስኪ ድንግል እስመ ናሁ በኃጢአት ተጸነስኩ ወበአመፃ ወለደተኒ እምየ እንዲል በልተው ጠጥተው በሚያገኙት ኃጢአት ባለው ፈቃድ የተጸነሽ አይደለም። አላ በሩካቤ ዘበሕግ ክቡር አውስቦ በኩለየ ወለምስካወኒ አልወቱ ስዕረት ባለው ተጸነሽ እንጂ እምሃና ወኢያቄም ተወለድኪ ከዚያውም ዘንድ ተራ ሰው ተርታ ሰው ካይደሉ ከቤተ ክህነት ከቤተ መንግሥት ወገን የሚሆኑ ከሐና ከኢያቄም ተወለድሽ እንጂ። የእመቤታችንን ቅድመ አያት ከዚህ ይናገራሉ። ቴርታ ጸጥሪቃ የሚባሉ ስሳ ወራውየ እልፍ እንቆሚረሌ የነበራቸው ደጋግ ባለጸጎች ነበሩ። የዕንቁ አይነት ብቻ ወደ 100 ያህል ነበር ይላሉ። ከወርቁ ከብሩ ብዛት የተነሳ ወርቁን ብሩን
እንደ አምባር እንደ ቀለበት እያደረጉ እየሰሩ በከብቱ ቀንድ ላይ ያደርጉት ነበር። ይህን ያህል አቅንተ ወርቅ፣ ይህን ያህል አቅንተ ብሩር ተብሎ ይቆጠር ነበር እንጂ አንድ ሁለት ተብሎ አይቆጠርም ነበር። እነሱም ልጅ አጥተው ሲያዝኑ ሲተክዙ ይኖሩ ነበር። ከዕለታት በአንድ ቀን ጳጥሪቃ ከቤተ መዛግብት ገብቶ የገንዘቡን ብዛት አይቶ ብዙኅ ንዋይ ብነ ለመኑ ይከውን ዘዘገብነ ቴርታ፣ ከሁሉ አብልጬ እንደምወድሽ አምላከ እስራኤል ያውቃል። ዳሩ ምን ይሆናል? ገንዘባችን ብዙ፣ ገንዘባችንን የሚወስድ ልጅ የለምና አላት። እሷ ለዚህማ እኔ ምንድን ነኛ? ወደ እግዚአብሔር ማመልከት ነው እንጂ ሽተህም እንደሆነ ወደ ሌላ ሂደህ አለችው። ሌላ ስለ እንዳልሻ አምላክን እስራኤል ያውቃል፣ ገንዘባችንን የሚወስድ ልጅ የለንም ብዬ ነው እንጂ አላት። ወደ እግዚአብሔር እናመልክት ብለው ቀኖና ገቡ። ቴክታ ራእይ ታያለች። ከበረታቸው ነጭ እምቦሳ ስትወጣ እምቦሳይቱ እምቦሳይቱን እምቦሳይቱ እምቦሳይቱን ስድስተኛይቱ ጨረቃ ፀሐይን ስትወልድ አየች። በዘመናቸው መፈክረ ሕልም የሚተረጉም ሰው ነበርና ሂደህ አስተርጉመህና ብላ ሰደደችው። እሱም ሄዶ ነገረው። ደጋግ ሴቶች ልጆች ትወልዳላችሁ፣ ይልቁንም ይህች ጨረቃይቱ ደግ ልጅ ናት፣ የፀሐዩ ነገር ግን አልተገለጠልኝም፣ ጊዜ ይተርጉመው ብሎ ሰደደው። እሱም ሳይነግራ እሷም ተዘንግቷ ሳትጠይቀው ቆይታ ሳለ ከዕለታት በአንድ ቀን ነገር ትዝ አሰኝቷት አንተየ ያን ጊዜ ያስምን አለ አለችው። ደጋግ ልጆች ትወልዳላችሁ አለ። ዮት አምረ እጓን ውስተ ከርሰየ፣ እውነት ነው ዛሬ ጸንሻለሁ አለችው። ሴት ልጅ ወለዱ። ስሟን ሄሜን አሉ። ሄሜን ማለት ረከብኩ ስእለትየ ረከብኩ ተምኔትየ፣ ስለቴ ተሳካልኝ፣ ምኞቴን አገኘው ተፈጸመልኝ ማለት ነው። ሄሜን ዴርዴን ቶናህ ሲካር ሄርሜላ ሐናን ትወልዳለች። ይህችን ሐናን ሰርተው ቀጥተው አሳደጓት። ለደግ መፈለግ ልማድ ነውና ከቤተ መንግሥት ወገን ለሚሆን ኢያቄም ለሚባል ሰው አጭተው አጋቧት። ይህ ምክንያት ሲወርድ ሲዋረድ ከነሱ ደርሷል። ገንዘቡ ግን እምብዛም ሆኗል፣ ጥቂት ሆኗል። እነሱም ልጅ አጥተው አዝነው ተክዘው ሲኖሩ ነበረ። የሐና ጎረቤት የምትሆን አንዲት ሴት ነበረ። ከዕለታት በአንድ ቀን ሐና ቤተ እግዚአብሔር ሄደ፣ እጅ ነስተን እንምጣ አለቻት። ሐናም ነገሩስ መልካም ነበረ፣ ዳሩ ምን ይሆናል? እኔ ለቤተ እግዚአብሔር የሚሆን መልካም ልብስ የለኝምና አለቻት። እሷም ለእኔ 5-6 ልብስ አለኝ፣ አንዱን እሰጥሻለሁ አለቻት። የአንቺ ልብስ የተሰበሰበው በዝሙት ነው፣ እግዚአብሔር ንጹሕ ባሕሪ ነው። ንጹሕ ልብስ ለብሼ ብለምነው ነው እንጂ ይህን ለብሼ ብለምነው አይሰማኝም ብዬ ነው እንጂ አለቻት። እሷም ከቶ ሐናን እግዚአብሔር በምን ዕዳዋ ነው ልጅ የነሳት እያልኩ ሳዝንልሽ እኖር ነበር። ለካስ በዚህ አመልሽ ነው እንደ ደንጊያ አድርጎ ያስቀረሽ። እጹተ ማኅፀን ህጥእተ አጥባት ህጥእተ በረከት ምልዕተ መርገም ይብስተ አጥባት፣ ቢወልዷት እንጂ አትወልድ የበቅሎ ዘመድ ብላ ሰደበቻት። ይህ ከልቧ ገብቶ እንደ ጦር ወቅቷታል። እሱንም ኢያቄምንም ሮኤል የሚባል ባልንጀራ ነበረው። ኢያቄም መሥዋዕት ሲያዘጋጅ አይቶ ኢያቄም ምን ያደክምሃል? ያንተን ገንዘብ እንደሆነ የሚቀበልህ ሰው የሚቀበል የለም አለ። በዘመናቸው የመካኖችን ገንዘብ አይቀበሉም ነበርና እግዚአብሔር በኃጢአታችሁ ልጅ የነሳችሁ የእናንተን ገንዘብ ማን ይቀበላችኋል እያሉ አይቀበሏቸውም ነበርና አንድም
አይሁድ እስራኤል የሚመገቡት ተረፈ መስዋዕት ነበር። ያን መስዋዕቸው አዘኑ። ነገሩም አልቀረ ሄዱ። ወረከቡ አርጋበ እንዘ ይትዋነዩ ዘይት የስሑ በደቂቆሙ ይላል። አርጋብ ከልጆቻቸው ጋር ሲጫወቱ አገኙ። ሐና እነሱን አይታ አዕዋፍን በባህሪያቸው እንዲራቡ አዕዋፍን ዛፎችን በባህሪያቸው እንዲያበሩ የምታደርግ ጌታ ከቶ ሐናን ምን ብለህ ፈጥረሃታል? ድንጋይ ብለህ ፈጥረሃታል? ከእነዚህ ታሳንሰን እያለች ታለቅስ ጀመር። ከቤተ እግዚአብሔር ገብተው ተሳሉ። ወንድ ልጅ የሰጠህን እንደሆነ እኛን ወጥቶ ወርዶ አርሶ ቆፍሮ ይርዳን አንል። ለቤተ እግዚአብሔር አንጣፊ ጋባጭ ዘጊ ከፋች አድርገን እንሰጣለን። ሴት ልጅም የሰጠህን እንደሆነ እኛን ጭራሮ ለቅማ ውሃ ቀድታ ትርዳን አንል። ለቤተ እግዚአብሔር መሶበ ወርቅ ሰርታ መጋረጃ ፈትላ ማይ ቀድታ እንድታገለግል እንሰጣለን ብለው ተሳሉ። ከቤታቸው ገብተው ቀኖና ገቡ። አንዱ ለአንዱ ራእይ ያያል። ሐና ለኢያቄም የወርቅ መቋሚያ የወርቅ ዘንግ ሲያስይዙት መቋሚያው ለምልማ አበባ አፍርታ ፍጥረት ሁሉ ከፍሬዋ ተመግቦ ከጥላዋ አልፎ አየች። ለእሷም የብርሃን መቀነስ ያስታጠቋት ነጭ ወፍ ከሰማይ ሰንጥቃ ወርዳ በቀኝ ጆሮዋ ገብታ በማኅፀኗ ስታድር አይቷል። ወንድሜ ዛሬ እንጂ እንዲህ ሲያደርጉልህ አየሁ አለችው። እሱ እህቴ እንዲህ ይህን ስለነገርሽ ብዬ አይደለም ለአንቺም እንጂ እንዲህ ሲደረግልሽ አየሁ ብሏታል። ይህንን ያዩት አመሰላሳው ሐምሌ 30 ቀን ነው። አንድም መልአኩ መጥቶ ሰማይና ምድር የማይወስኑትን አምላክ ጸንሳ የምትወልድ ወስና የምትወልድ ልጅን ትወልዳላችሁና መሐሳ በግቡን ሳትሰዋ ምሳሐ ነዳያንን ምሳ ካህናትን ሳታበላ እንዳትገናኛት አለው። መሐሳ በግቡን ሰውቶ ምሳሐ ነዳያንን ምሳ ካህናትን አምልቶ ነሐሴ በገባ በሰባት በቤታችን ድንግል ማርያም በፈቃደ አምላክ በብስራተ መልአክ ተጸንሳም ተአምራት ታደርግ ነበር። ወሐና ወጣቲ እጉርተ ዓይን ዘመዳ ለሐና ይላል። የሐና ዘመድ የምትሆን አንድ ሴት ነበረ። ሐና ይህ ሰው የሚያወራው ነገር እውነት ሆነ ብላ ሰውነቷን ዳሳ ዓይኗን የምትነካው ዓይኗ በርቶላታል። ዳግመኛ ሳምናስ ወልደ ጦሊቅ ዘይነብር ውስተ ቤተ ዶይቅ ይላል። ሳምናስ የሚባል የአጎቷ ልጅ ነበረ። እሱ ሙቶ አለቅሳለሁ ብላ እየዞረች ሸንኮር ያለውን ሸንኮር እያያዘች እየዞረች ስታለቅስ ጥላው ሊያርፍበት ተነስቷል። ሰላም ለኪ እሞ ለፀሐየ ጽድቅ ወእም ሕይወቱ ለዘገብረ ሰማየ ወምድረ ብሎ ሰብሏል። እሞ ለፀሐየ ጽድቅ ብሎ ለጌታ እሞ ለፀሐየ ጽድቅ ብሎ ለጌታችን ወእም ሕይወቱ ለዘገብረ ሰማየ ወምድረ ብሎ ለሐና እማ ለፀሐይም ይላል። አይሁድ ከዚያ ነበሩና ምን አየህ ብለው ጠየቁት። በዚህች ሴት ማኅፀን ውስጥ ያለችውን ብላቴና መላእክት ከበው ሰማይና ምድር የማይወስኑትን ጌታ ወስና ጸንሳ ትወልዳለች እያሉ ሲያመሰግኗት ሰማሁ። እኔንም ያስነሳችኝ እሷ ናት አላቸው። አይሁድ ለምቀኝነት አያርፉምና በልተው ሰማን ዝም በል። ቀድሞ ከእሷ ወገን ዳዊት ሰሎሞን የሚባሉ ተነስተው 40 ዘመን እንደ ሰም አቅልጠው እንደ ገር ቀጥቅጠው ገዙ። ደግሞ ዛሬ ከዚች የሚወለደው እንደምን ያለ ይሆን? እህን ጊዜ ሳይርቅ በቅርቡ ሳይደርቅ በርጥቡ ሐናን እናጥፋ ብለው ተነሱ። ሸሽታ ወደ አድባረ ሊባኖስ ሄዳለች። እመቤታችንም በዚያው ትወልዳለች። ሊባኖስ ትወፅእ መዓት ያሰኘው ይህ ነው።
ኦ ድንግል አኮ በተላህዮ ዘልህቂ ከማዋልደ ዕብራውያን እለያገዝፋ ክሳዶን። ኦ ድንግል አኮ በተላህዮ ዘልህቂ ከማዋልደ ዕብራውያን እለያገዝፋ ክሳዶን። ድንግል አንገታቸውን እንደሚያሞጠሙጡ እንደሚያሳብጡ እንደ ዕብራውያን ቆነጃጅት በዋዛ በፈዛዛ በዋት በጨዋታ ያደግሽ አይደለም። እለያገዝፋ አለ የምድር አታሞ ሲመቱ አንገታቸው ያውጣል፣ እስክስታ ሲወርዱ አንገታቸው ይቀጥናልና። አላ በቅድስና ወበንጽሕ ውስተ ቤተ መቅደስ ነበርኪ። በንጽሕና በቅድስና በቤተ መቅደስ ኖርሽ እንጂ። ኦ ድንግል አኮ ህብስተ ምድራዊ ዘተሴሰይኪ። ድንግል ምድራዊ ምግብን የተመገብሽ አይደለም። አላ ህብስተ ሰማያዊ እምሰማየ ሰማያት ዘበሰለ። ከሰማይ የበሰለውን በመልአኩ እጅ የወረደውን ተመገብሽ እንጂ። ኦ ድንግል አኮ ስትየ ምድራዊ ዘሰተይኪ። ኦ ድንግል አኮ ስትየ ምድራዊ ዘሰተይኪ። ድንግል ምድራዊ መጠጥን የጠጣሽ አይደለም። አላ ስትየ ሰማያዊ እምሰማየ ሰማያት ዘተቀዳ። አላ ስትየ ሰማያዊ እምሰማየ ሰማያት ዘተቀዳ። ከሰማይ የተቀዳው በመልአኩ እጅ የወረደውን ጠጣሽ እንጂ። አሁን እንዲህ ማለቱ በሰማይ የእንጀራ የጠጅ አበዛ ኑሮ አይደለም። ከወደ ላይ መምጣቱን ሲያይ እንዲህ አለ እንጂ መገኛውንስ ከእሱ በቀር የሚያውቅ የለም። አንድም ህብስተ ሰማያዊ ስትየ ሰማያዊ አንድ ወገን፣ ህብስተ ምድራዊ ስትየ ምድራዊ አንድ ወገን። ድንግል ካንቺ እንበለ ዘር እንበለ ሩካቤ የተወለደው ሩቅ ብእሲ አይደለም። አላ እምሰማየ ሰማያት ቅድመ ዓለም አካል ዘእም አካል ባህር ዘእም ባህር እንበለ አገብሮ እንበለ መንጸፈ አንስት የተወለደ የባሕርይ አምላክ ነው እንጂ። ኦ ድንግል አኮ ዘተአምሪ ርእሳተ ከመ አንስት እለ እምቅድሜኪ ወእምድኅሬኪ። ኦ ድንግል አኮ ዘተአምሪ ርእሳተ ከመ አንስት እለ እምቅድሜኪ ወእለ እምድኅሬኪ ወእምድኅሬኪ። እለ እምቅድሜኪ ከእሷ እስከ ሔዋን ወእለ እምድኅሬኪ ከእሷ ጀምሮ እስከ ዕለተ ምጽአት ድረስ የሚነሱ ሴቶች ናቸው። ድንግል ከሔዋን እንደ ሌሎቹ ሴቶች አደብ ርኩስ ርሳት የምታውቂ አይደለም። አላ በቅድስና ወበንጽሕ ስርጉት አንቲ። በቅድስና ወበንጽሕ ስርጉት አንቲ። በንጽሕና በቅድስና ያጌጥሽ የተሸለምሽ ነሽ እንጂ። አንድም ንጽሕና ቅድስናን ያጌጥሽ ነሽ እንጂ። ኦ ድንግል አኮ ወራዙ ስፉጣን ዘናዘዙኪ። አኮ ወራዙ ስፉጣን ዘናዘዙኪ። ድንግል በኃጢአት ድል የተነሱ ጎልማሶች ያረጋጉሽ ያጫወቱሽ አይደለም። መብል መጠጥ ሲበዛ ደም ይመላል፣ ደም ሲመላ አውጡኝ አውጡኝ ይላል። በዚህ ምክንያት ሰው በኃጢአት ድል ይነሳልና ሰፋጠያን ይል ሎሚውን በልብሳቸው ውስጥ አድርገው ወርቅ አስመስለው፣ ገሉን በልብሳቸው ውስጥ አድርገው ብር አስመስለው ቆነጃጅቱን የሚያታልሉ ጎልማሶች ያጫወቱሽ ያረጋጉሽ አይደለም። አላ መላእክተ ሰማይ አወጡኪ። አላ መላእክተ ሰማይ አወጡኪ። የሰማይ መላእክት አጫወቱሽ ጎበኙሽ እንጂ። በከመ ተብህለ ካህናት ወሊቃነ ካህናት ወደሱኪ። በነገረ ማርያም ካህናት ወሊቃነ ካህናት ወደሱኪ ተብሎ እንደተነገረ ካህናት ሊቃነ ካህናት አመሰገኑሽ እንጂ። እመቤታችን ድንግል ማርያም በቤተ መቅደስ ሳለች መላእክት ሲያጫውቷት ድምፅ ይሰማ ነበር። አይሁድ ለምቀኝነት አያርፉምና ቤተ መቅደሳችንን የወንድ ድምፅ አሰማችበት፣ ኑ እናጥፋት ብለው ተሰብስበው ሄዱ። የቤተ መቅደሱ ቅጥር በእሳት ላንቃ ተከቦ አገኙት። የሐና የኢያቄምን ልጅ እሳት በላት ብለው ተመልሰው ሄዱ። ዘወር ብለው ቢያዩ ደህና ሆኖ አዩ። እንደገና እናጥፋት ብለው ተመልሰው ሄዱ። ዱር ገደል ባህር እየሆነ አስቸገራቸው። በዚያን ዘመን
መጥቆል የሚባል አንድ ጠንቋይ ሰው ነበረ። ሄደው እንደዚህ ያለች መሰረት ተነስታብናለችና እባክህ አጥፋልን አሉት። ምንተ ትሁውኒ ለእመ እቀትል ሐናሃ ወኢያቄምሃ ወወለቶሙ፣ ሐናንና ኢያቄምን ከነልጃቸው ብገድልላችሁ ባጠፋላችሁ ምን ትሰጡኛላችሁ አላቸው። ወርቁን፣ ልብሱን፣ አልባሳቱን፣ ላሙን፣ በጉን፣ እህሉን አድርገው ይህ የስር መማሻ የቅጠል መበጠሻ ቀብድ ነው። እነሱን ያጠፋልን እንደሆነ ግን በደገኛው እንከፍልሃለን ብለው ሰጡት። ነገር ግን መሰረት ናትና እወቅባት፣ መሰረት ናትና እወቅባት አሉት። አይዟችሁ አጠፋላችኋለሁ፣ እግዚአብሔርን ቅሉ እኔ አዘዋለሁ። ለእመ ብሎ ነአ ወይመጽእ ወለእመ ብሎ ሁር ወይሐውር፣ ና ብለው ይመጣል፣ ሂድ ብለው ይሄዳል። አይዟችሁ አላቸው። በማግስቱ ዘልቆ ቢያይ ወርቁ ብሩ ገር ጠጠር ሆኖ፣ አልባሳቱ ቆልቁሎ፣ ላሙ በጉ አልቆ፣ እህሉ ነቅዞ አገኘ። የሐና የኢያቄም ሳልቀድማት ቀደመችኝ። ወይኔ መጥቆል ለካ እንዲህ ተደፍሬያለሁ፣ ለካ ሰው የሚያወራው እውነት ነው ብሎ እጁን ጨብ አደረገ። ከዱር ከበረሃ ወርዶ እጁን ቢጸፋ 300 ንዑሳነ ሥጋ አጋንንት ተገለጡለት። እንደዚህ ያለች መሰረት ተነስታብኛለችና እባካችሁ አጥፉልኝ እንደምናደርግ አላቸው። አይዞ እናጠፋልሃለን፣ የሚሳለን ነገር የለም። ለእመ ትብለነ ሰማይ አውርዱ ናወርድ ለከ ወለእመ ትብለነ ምድረ ጠምዱ እንጠበልል ለከ፣ ሰማዩን ጎትታችሁ አውርዱ ብትለን እናወርድልሃለን፣ ምድሩንም እንደ ወረቀት ጠቅልሉ ብትለን እንጠቀልልልሃለን፣ የሚሳለን ነገር የለም አሉ። የዋሾ ልጅ ዋሾ፣ የውሸታም ልጅ ውሸታም እንዲሉ በቀን ቀጥሮ ሰደዳቸው። በቀጠራቸው ቀን እነሱን በፊት አይሁድን በኋላ አድርጎ እሱ በመካከል ሆኖ ነጋሪት እያስወሰመ ሲሄድ መልአኩ ቅዱስ ገብርኤል በሰይፍ አንገታቸውን ብሎ ፈጅቷቸዋል። ኋላም እንዳይሸታት ብሎ ሕቡዕ ስም ተገልጾላት ጸልያ ኤልሜዎስዲቸ አጎናዊሮስ ብላ ጸልያ ምድር ተከፍታ አስጥሟቸዋል። ምድር ተከፍቶ አስጥሟቸዋል። በዚህ ጊዜ ካህናት በአማን ስብከት በአማን ውድስት ብለው አመስግነዋታልና ካህናት ወሊቃነ ካህናት ወደሱኪ አለ። ኦ ድንግል አኮ ለዮሴፍ ዘተፍርኪ ለተቃርቦ፣ ድንግል ለዮሴፍ ለግዴታችን አይደለም። አላ ከመ ይቀብኪ ንጹሐ፣ አላ ከመ ይቀብኪ ንጹሐ፣ ንጹሕ ሆኖ ሊጠብቅሽ ነው እንጂ። እስመ ከማሁ ኮነ ሀብቱ ሀብተ ንጽሕ ነውና። ድንግል አኮ ለዮሴፍ ዘተፍርኪ ለተቃርቦ፣ ድንግል ለዮሴፍ ለግዴታቸሽ አይደለም። አላ ከመ ይቀብኪ ንጹሐ፣ ንጹሕ አድርጎ ሊጠብቅሽ ነው እንጂ። እስመ ከማሁ ኮነ ሀብትሽ ሀብተ ንጽሕ ነውና። ወሶበ ርእየ፣ ከዚህም በቤታችን ድንግል ማርያም በቤተ ዮሴፍ ሳለች የዮሴፍን ልጆች ዘመድ ለማለት በአጭር ታጥቃ ማድጋ ነጥቃ ወንዝ ወረደ። የሀገራቸው ውሃ እንደ አክሱም እንደ ደንቢያ ውሃ የጉድጓድ ውሃ ነው። ወሰደዳሁ እቶነ አንስት ለውእቱ ከልብ ይላል። ሴቶች አባረሩት። ውሻ ውሃ ጠጥቶት ሲያለቀልቅ አገኘችው። ምን ነው አያሳዝናችሁምን? አትሰጡትምን? ፍጥረተ እግዚአብሔር አይደለምን? አለቻቸው። እህታችን እኛስ ስራ ፈት አይደለንም። ባሎቻችን ይቆጡናል፣ ለስራችን እንቸኩላለን። አንቺ ስራ ፈትቶ አጠችው። እንዲያውም እንጂ አለባበስሽ የስራ ፈት አለባበስ ይመስላል። ወይም እንጂ በዚህ ዘመን በድንግልና ጸንሳ በድንግልና አምላክን ትወልደዋለች የሚሉሽ አንቺ ትሆኛለሽ ብለው ዘበቱባት። እመቤታችን ድንግል ማርያም ግን በኮፍ ጫማዋ ቀድታ አጠጥተዋል። አንዱ ርኅርኅት የሚያሰኛት
ይህ ነው። እግዚአብሔር ከመፍጠር ንቆ ያልተወውን ንቆ አይረባኝም አይጠቅመኝም ብሎ መተው ማለት አይገባም ይላሉ። ናሁ አንተኪ ግብኤኪ ማህየብኒ አልበኪ ወአዘቅቱኒ እሙቁእቱ። እነሆ ማድጋሽን አጎደልሽ፣ ቀድቼ ሞላዋለሁ ጠጥይ፣ መቅጃ የለም ጉድጓዱም ጥልቅ ነው አሏት። አኮ ማይ ዘይወፅእ እምዕመቅ አላ እምናእሩ። ውሃ የሚገኘው ከታች ሳይሆን ከላይ ነው። ይህንን የፈጠረ አምላክ ይሞላልኛል ስትል በተአምር ወጥቶላት ይላለች። በዚህ ጊዜ ቅዱስ ገብርኤል ሽማግሌ መስዬ ብታያት የሽማግሌ ነገር ትለኛለች፣ ሕፃን መስዬ ብታያት የሕፃን ነገር ትለኛለች፣ ጎበዝ መስዬ ብታያት ትፈራብኛለች ብሎ በአምሳለ ሰያብ አረጋዊ ይላል። አንደበቱ ክት አንደበቱ ነገር አይስት እጁ ክት እንዲሉ ሽበት ያሳረገ መካከለኛ ሰው ሆኖ ቃል ሥጋ ሆነ አላት። እናቴ ሔዋንን ያሳትካት ሰይጣን ትሆን ብላ ዙራ ዙራ አይታው ተመልሳ ሄደች። ዳግመኛ ልብ ብሎ ቃል ሥጋ ሆነ አላት። እናቴ ሔዋንን ያሳትካት ሰይጣን ትሆን ብላ ዙራ አይታው ተመልሳ ሄደች። ይህ ነገር ደጋገመኝ የመንፈስ ቅዱስ ነው መሰለኝ ብላ ውሃዋን አኑራ ከቤተ መቅደስ ገብታ በቋንቋ ወንበር ተቀምጣ ሐሩና ወርቁን እያስማማች ስትፈትል ቦአ መልአከ አቢሃ ይላል። እሷ ወዳለችበት ገባ። አንድም ወደ እሷ ባህሪ ተመልሶ ትጸንሲ ወትወልጂ ወልደ፣ በድንግልና ጸንሰሽ በድንግልና ወንድ ልጅን ትወልጃለሽ አለ። አይቴ ረከብከ ዘከመዝ ብስራተ ዘእንበለ ምድር እንግሥ ጽንሰተ ወዘእንበለ ዘርእ እትወተ። ምድር ያለ ዘር ታበቅል ዘንድ ሴትስ ያለ ወንድ ትጸንስ ዘንድ ይቻላታልን? እንዲህ ያለውን ሰላምታ ከወዴት አገኘኸው? ምንትኑ ዘከመዝ አምሃ። እንዲህ ያለውን ሰላምታ ለሴት ልጅ ሊሰጧት ይገባልን? አለችው። መንፈስ ቅዱስ ይመጽእ ላዕሌኪ ወኃይለ ልዑል ይጼልለኪ። አንቺ እንደ ሌሎች ሴቶች በዘር በሩካቤ የምትጸንሽ የምትወልጂ መስሎሻልን? መንፈስ ቅዱስ ይመጽእ ላዕሌኪ፣ መንፈስ ቅዱስ ያጸንሻል። ወኃይለ ልዑል ይጼልለኪ፣ የልዑል ኃይሉ ያጸናሻል። ወልድ በተለየ አካሉ ሥጋሽን ይለብሳል አላት። ይኩነኒ በከመ ትቤለኒ፣ እንዲህ ከሆነስ እንደ ቃሌ ይደረግልኝ አለች። ይህንን ቃሏን ምክንያት አድርጎ ጌታ ጸንሷል። ወሶበ ርእየ ንጽሕናኪ ለሊሁ እግዚአብሔር አብ፣ እግዚአብሔር አብ ንጽሕናሽን ቅድስናሽን በተመለከተ ጊዜ ፈነወ ኀቤኪ መልአኮ ብርሃናዊ ዘስሙ ገብርኤል። መልአከ ሐሰት አይደለ መልአከ ጽድቅ፣ መልአከ ጽልመት አይደለ መልአከ ብርሃን፣ ተራ መልአክ አይደለ ማለት ነው። ያልታወቀ መልአክ አይደለ ቅዱስ ገብርኤልን ወደ አንቺ ሰደደ። ቅዱስ ገብርኤልን ለሥራት ያበቃው ምንድን ነው ቢሉ ጌታ መላእክትን በነገድ በከተማ 10 በነገድ 100 አድርጎ ፈጥሮ ለአንድ ሰዓት ያህል ተሰወራቸው። አሁን እሱ የሚሰወርበት ቦታ ኖሮ አይደለም። ቢሹኝ አልታጣም ባይሹኝ ግን አልገኝም ሲል ነው። አንድም ርቀቱን መናገር ነው። ዓይን በተገለጠ ጊዜ ከማየት ላይ እንዲያል መላእክትም ዕለቱን ተፈጥረው አዋቂዎች ናቸው እንጂ አላዋቂዎች አይደሉምና ምንትንህነ እምአይቴ መጻእነ መኑ ፈጠረነ ወሚመ በበርእስነኑ ተፈጠርነ በበርእስነኑ ተፈጠርነ ወሚመ እምካልእ ማን ፈጠረ ከየት መጣ? እርስ በራሳችን ተፈጣጠርን ወይስ ከሌላ ወገን የፈጠረን አለ ተባባሉ። በዚህ ጊዜ ዲያብሎስን በክብር በማዕረግም በቦታም ከሁሉ በላይ አድርጎ ፈጥሮት ነበርና ወደ ላይ የሚያየው ገጽ፣ ወደ ታች የሚሰማው ድምፅ አጣ። አነ ፈጣሪሆሙ ለእሉ ፍጡራን ወአነ ገባሪሆሙ ለእሉ ግቡራን ልበል ብሎ አሰበ። አስቦም አልቀረ፣ ይህን ተናገረ። በዚህ ጊዜ የእሱ ሰራዊት ከ3 ከ4 ተከፍለዋል። እኩሌቶቹ ከክንፍህ ክንፋችን ከሰይፍህ ሰይፋችን በምን አንሶ ነው አንተ የምትፈጥረን? እኛ እርስ በራሳችን ተፈጣጠርን እንጂ ብለዋል። እኩሌቶቹ አዎን ፈጠርከን ብለው አምነዋል።
እኩሌቶቹ ይፈጥረን ይሆን አይፈጥረን ይሆን ብለው ተጠራጥረው፣ እኩሌቶቹ ፈዘው ቆመዋል። በዚህ ጊዜ በመላእክት ከተማ ሽብር ጸና። ወአህድኦሙ መልአከ ሰላም በቃልሁ ይላል። መልአኩ ቅዱስ ገብርኤል ንቁም በበህላዌነ እስከ ንረክቦ ለአምላክነ ብሎ አረጋግቷቸዋል። በጎ ጎልማሳ ድል የተነሳ ጦርን በያለህበት ጽና ብሎ እንዲያዋጋ። በዚህ ጊዜ ሆር ወአብስራ ለወለተ ሐና ጽዮን የሚል የብስራት ደብዳቤ በክንፉ ላይ ተጽፎ ነበርና ለብስራት ያበቃው ይህ ነው። ከዚህ በኋላ ፈጽሞ ሳያስታቸው ብሎ እሱ በሌለበት በኩል የብርሃን ጎርፍ ልኮላቸው ቅዱስ 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 ብለው አመስግነዋል። እሱን ፈጠርን ካሉት ጋር እንጦርጦስ አውርዶታል። ፈጠርኩ ያለ እስከሱ በቀር የለም ብሎ አዎ ፈጠርከን ብለው ካሉት ጋር እንጦርጦስ አውርዶታል። የተጠራጠሩትን በዚህ ዓለም ጥሏቸዋል። ፈዘው የቆሙትን በአየር ጥሏቸዋል። ይህ እንደ ማዕርገ ኩነኔ ሆኖላቸዋል። በተሰጠ አእምሮ ፈጣሪ ተመራምሮ ማወቅ ነው እንጂ እንደ ደንጊያ ፈዞ መቆም አይገባም ይላሉ። ወይቤለኪ መንፈስ ቅዱስ ይመጽእ ላዕሌኪ መንፈስ ቅዱስ ያድርብሻል። ወኃይለ ልዑል ይጼልለኪ የልዑል ኃይሉን ያጸናሻል። መጽአ ኀቤኪ ቃል እንዘ ይትፈለጥ ምጽናቡ አካላዊ ቃል ከአባቱ እሪና ሳይለይ ወደ አንቺ መጣ ሰው ሆነ። ጸነስኪዮ እንዘ ይትጋባእ ሳይወሰን በምልአት ሳለ ጸነስኪዮ ወሰንሽው ጸነስሽው። አንድም ዘር ምክንያት ሳይሆን ጸነስሽው። ለልማዱ ልጅ ሲጸነስ ከአባት ዘር ከእናት ደም ነስቶ ነውና አቁረ ውስተ ማኅፀንኪ በማኅፀንሽ ተወሰነ። ሀገረ ወተአቁረ እንዘ ይሐጽጽ በላዕሉ በላዕሉ ወይትዌሰክ በታሕቱ ቃል ለሥላሴ ቃል ለሥጋ ሁለተኛ ሥጋ ለሥላሴ አራተኛ ሳይሆን ጸነስሽው። አንድም በአንድነቱ ምንታዌ በሦስትነቱ ርባኤ ሳይኖርበት ጸነስሽው። አንድም ለመለኮት ሕጸጽ አካል ሕጸጽ ክብር ኖሮበት ሥጋ ምልአተ አካል ምልአተ ክብር ሳይሆነው ጸነስሽ። አደረ ውስተ ከርስኪ እሳተ መለኮት ዘአልቦቱ ጥያቄ ምርምር የሌለው ባሕርየ መለኮት በማኅፀንሽ አደረ። ወይ መጠን ልክ መጠን የሌለው ኢርቱ እንከን አስተማስሎ በእሳት ምድራዊ ኢርቱ እንከን አስተማስሎ በእሳት ምድራዊ በምድራዊ እሳት ልንመስለው አግባብ አይደለም። እሳትሰ ቦቱ መጠን ወቦቱ አካል እሳትሰ ለእሳትሰ ሲል ነው። ለእሳትስ አካል መጠን አለ። አካሉ በእንጨቱ መወፈር መቅጠን ይታወቃል። መጠኑ በእሳተ ባቢሎን ታውቋል። ወተለዓለ ነበልባሉ መጠነ አርብዓ ወተስዓቱ በእመት ወመለኮትሰ ይትካል ይትባል ወመለኮትሰ ይትካል ይትባል ዘንተ ይአክል ወዘንተ ይመስል መለኮት ግን አካሉ ይህን ያህላል መልኩ ይህን ይመስላል ሊሉት አይቻልም፣ አይገባ። አኮ ዘወቱ ለመለኮት ክበብ ከመ ፀሐይ ወወርኅ ለመለኮት እንደ ፀሐይ እንደ ጨረቃ የተወሰነ ክበብ አካል አለው ሊሉት አይገባ። ወአቅም ከመ ሰብእ እንደ ሰው 3 ክንድ ከስንዝር ቁመት አለው ሊሉት አይገባ። አላ መንክር ውእቱ ድንቅ ነው እንጂ ወንውር ዲበ አርያሙ በልዕልናው ያለ ነው እንጂ አበይ ይበጽሖ ህሊና ሰብ የሰው ልቡና የማይመረምረው ወይ ዘመላእክት አእምሮ የሰው ህሊና አእምሮ ይቅርና የመላእክት አእምሮስ እንኳ መርምሮ የማያውቀው ከፍጥረታት ሁሉ አእምሮ የሰው ይረቃል፣ ከሰው የመላእክት ይረቃልና። አኮ ዘወቱ ለመለኮት ግን ወኑ ለመለኮት ወርድ ቁመት ላዕል ወታሕት የማን ወጸጋም ቀኝ ግራ አለው ሊሉት አይገባም። አንድም ላዕል ግድም ከምስራቅ እስከ ምዕራብ ኑህ ግድም ከምስራቅ እስከ ምዕራብ ግድም ከሰሜን እስከ ደቡብ ኑህ ከጠፈር ከምድር እስከ ጠፈር ታሕት ከጠፈር
እስከ ምድር ቀኝ ግራ አለው ሊሉት አይገባ። አላ ምሉ ውእቱ እንተ በኩለየ ወበኩሉ በአራቱ ማዕዘን ምሉ ነው እንጂ ወበኩለየ አለ ማዕዘን አለና ይባል ይመስላል። አኮ ዘወቱ ለመለኮት ምስፉ ወምስትጉ ለመለኮት ምስፉ ርስት ጉልት ምስት ጉቡዕ የሚገዛው አለ የተወሰነ አለ ሊሉት አይገባም። አንድም ምስፉ ሰፊ አዳራሽ ምስት ጉቡዕ እልፍኝ አለው ሊሉት አይገባም። አንድም ምስፉ የሚሮጥበት ሜዳ ምስት ጉቡዕ የሚገባበት ቀዳዳ አለው ሊሉት አይገባም። አንድም ምስፉ እጁን እግሩን የሚዘረጋበት ምስት ጉቡዕ እጁን እግሩን የሚያጥፍበት አለው ሊሉት አይገባም። አላ ውስተ ኩሉ በአውርት መለኮቱ ውስተ ኩሉ በአውርት መለኮቱ አገዛዙ በዓለም ሁሉ የሞላ ነው እንጂ አንድም ውስተ ኩሉ በአውርተ መለኮቱ አገዛዙ እስካለበት ድረስ የሞላ ነው እንጂ። አኮ ዘወቱ ለመለኮት ዘበላይሉ ጠፈር ወዘበታይቱ መሰረት ለመለኮት በላይ የሚወስነው ጠፈር በታች የሚይዘው መሰረት አለው ሊሉት አይገባ። አላ ጠፈር ውእቱ መሰረት ውእቱ መሰረትም ጠፈርም እሱ ነው እንጂ አንድም ለመለኮት በላይ ጽርሐ አርያም ይወስነዋል፣ በታች በርባሮስ ይይዘዋል ሊሉት አይገባም። አላ ጠፈር ወመሰረት ውእቱ በርባሮስን ጠፈርን በርባሮስን ጽርሐ አርያምን እሱ ይወስናቸዋል እንጂ ይጸውር ንደ ወይነብር ጠፈረ ሁሉ እሁድ ውስተ እዴሁ አዚያለ ምዕራቡ። አኮ ዘወቱ ለመለኮት ምድናን ዋትት ወርስ ከመይልታ እምድ ዘኮነ ውስቴታ ለመለኮት ከምድር የወደቀውን ያነሳ ዘንድ አንገት ማቀለስ ወገብ ማጎንበስ የለበትም። ቢርቀው እንጂ ያጎነብስ ነበር ይላሉ። ሰው የሚያጎነብሰው ቢርቀው ነውና። አላ ውስተ እዴሁ ኩሉ እሁዝ በከመ አርአዮ ለጴጥሮስ ለጴጥሮስ እንዳሳየው ሁሉ በእጁ ጭብጥ በእግሩ እርግጥ ተብሎ የተያዘ ነው እንጂ ጴጥሮስ ከባለሟልነት የተነሳ ዓለምን በመሃል እጅ ይዘህ ልይህ አለ። ታም አይሆንልህም አለ። እንግዲህ ባለሟል መባሌ ለምንድን ነው አለ። ዓለምን በመሃል እጁ ይዞ አካሉ ተርፎ ታይቶታል። ጴጥሮስ ዓለም ወዴት አለ አለ። አቤቱ ጌታዬ ፈጣሪ እንጂ ፍጡሩን ያውቃል ብሏል። አኮ ዘወቱ ለመለኮት እንግዳ ወፍጽም ለመለኮት ፊት ደረት ወዘባን እንተ ድር ኋላ ጀርባ በዘይት ረአይ ወበዘይት ገመር በሚቻል በሚወሰድ ገንዘብ አለው ሊሉት አይገባ። አላ ግልቡ ቦቱ በነደ እሳት በነደ እሳት የተሸፈነ ነው እንጂ ነደ እሳትሰ ለሊሁ ውእቱ ነደ እሳትን ያልኩት ሌላ አይደለም እሱ ነው። ወመለኮትሰ ንጹሕ ወጽሩይ ወብሩህ ውእቱ መለኮትት እስካሁን ሲናገረው ከመጣው ነገር ሁሉ ንጹሕ ብሩህ ጽሩይ ነው። ይቆየ